ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ይላል የበየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ተናስተልኝ እንደምንላችኋል ዜና እናሰማለን በምስራቅ ዞን የሚንቀሳቀሰው የኦሮሞ ነጻነት ግንባር ጦር የወያኔ ታጣቂዎች ላይ በወሰደው ወታደራዊ እርምጃ ከ13 የሚበልጡ ከጥቅም ውጭ አደረገ የኦሮሞ ነጻነት ግንባር ሰራዊት ግንቦት 25 2014 ዓ.ም በወሰደው እርምጃ በምዕራብ ሐረርጌ ሙሉ ከተማ እየተዘዋወረ ለረጅም ጊዜ የኦሮሞ ህዝብ ሲያውክ የነበረውን የወያኔ ተላላኪ ቢንያም ዘውዴን ገደለ ቢንያም ዘውዴ የተባለው የወያኔ ሰላይ በተደጋጋሚ ከድርጊቱ እንዲቆጠብ ቢነገረው አሻፈረን በማለቱ በኦሮሞ ነጻነት ግንባር ተገሏል በተያዘ ዜና ግንቦት 24 2014 ዓ.ም በምስራቅ ሐረርጌ ጋራ ሙለታ ጋላ ኦዳ ወረዳ ቃላ አዲ በተባለው ስፍራ በጠላት ሰራዊት ላይ በተሰነዘረው ድንገተኛ ጥቃት አምስቱን ገሎ ከ7 በላይ የሚበጡትን ክፉኛ ቆስሏል የወያኔ ሰራዊት ሙትና ቁስለኛ ከማድረጉም በላይ የተለያዩ የጦር መሳሪያ ለኦሮሞ ነጻነት ግንባር ገቢ ሆኗል በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሰራዊት በጠላት ሰራዊት ላይ በሰነዘረው የደፈጣ ጥቃት በነቀምቴና በአካባቢ የተዘዋወረ በሄርተኛ የኦሮሞ ተወላጆችን ሲያስገድልና ሲያሳስር የነበረው የወያኔ ሰላይ በሞት ቀጣ በምዕራብ ዞን የኦሮሞ ነጻነት ግንባር ጦር ይህ አይነት እርምጃ የወሰደው ሰሞኑን በኦሮሞ ተማሪዎች ላይ የተፈጸመውን ግፍ ለመበቀል መሆኑ ገልጿል በተከታታይ የወያኔ ሰላይና ጀሌዎች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥልም ገልጿል ይህ የወያኔ ሰላይ አድጎ ገብረስላሴ የሚባል ሲሆን እርምጃው የተወሰደበት ለቀምት 04 በሚባል ስፍራ ሲሆን ግንቦት 19 2014 ዓ.ም ከሌሊቱ 4 ሰዓት መሆኑ ተገልጿል በምዕራብ ኦሮሚያ ምስራቅ ወለጋ ዞን ጊዳያና ወረዳ ሻሹብ ግንቦት 26 2014 ዓ.ም የኦሮሞ ነጻነት ግንባር ሰራዊት ልዩ ኃይል በወያኔ ሰላዮች ላይ በሰነዘረው ድንገተኛ ጥቃት 2 ገደለ የኦሮሞ ነጻነት ግንባር በሞት የቀጣቸው የወያኔ ሰላዮች ብርሃኑ ሞላልኝ ገላዬ የሚባሉ መሆናቸው የኦሮሞ ነጻነት ግንባር አሳውቋል ጸረ ህዋት አመለካከት ያላቸውን ባለስልጣናት ማስወገድ በሚል የተነደፈ አጀንዳ ይዞ ኦፒዶ ባለስልጣናትና የህዋት ከፍተኛ ባለስልጣናት በድብቅ በሆለታ ገነት ከተማ በሚገኘው አዮሎም አሪያ የጦር ካምፕ ውስጥ ስብሰባ እያደረጉ ይገኛሉ እንደ ታማኞቻችን መሰረት በአቶ ስራጅ እየተመራለው ይህ ስብሰባ 2 አጀንዳዎችን ይዞ ይንቀሳቀሳል አንደኛው በኦሮሚያ ውስጥ የተቀበረው ፈንጂ ሳይፈነዳ ማክሸፍ የሚቻለው ኦፒዶ ራሱን ሲያጸዳ ነው ኦፒዶ አሁን ከሆነ ጋራ እጅና ጓንት ሆኖ ኦሮሚያ ያለውን ቦምብ ለማፈንዳት እየጣራ ይገኛል ስለዚህ ማፈንዳቱ ከመፈንዳቱ በፊት ኦፒዶ ራሱን ማጽዳት አለበት አሉ ሁለተኛ አጀንዳቸው በኦሮሚያ ውስጥ እየተንቀሳቀሱ ያሉት ጥቂት ተማሪዎች ከኋላዎቻቸው ያሉት ግንቦት 7 እና የኦነግ አመራሮች ይገኛሉ እነዚህ ተማሪዎችን አድነን ለህግ እናቀርባለን የሚል ነበር ይህ ስብሰባ ለሳምንታት እንደሚቀጥል ታማኝ ምንጮቻችን ከቦታው ገልጸውልናል የኢትዮጵያ መዲና የአፍሪካ ህብረት ማዕከል አዲስ አበባ ከሚያዋስኗት ከጠርቀመስ አካባቢዎች ጋር የነደፈችው የጋራ እድገት መሪ እቅድ ተግባራዊ ከመሆኑ በፊት ወራትን ያስቆጠረ በተለያዩ ኦሮሚያ ዞኖች የዩኒቨርሲቲ ተማሪዎችና ገበሬዎች ተቃውሟቸውን አሰምተዋል በጸጥታ አስከባሪዎች እርምጃ የሰው ህይወት መጥፋት የቆሰሉና የታሰሩ ስለመኖራቸው ተገልጿል የተማሪዎቹ ተቃውሞ በአዲስ አበባ ዙሪያ የሚገኙ የገጠር አርሶ አደሮች ተፈናቅለው ለችግር ይዳረጋሉ የሚል ነበር አዲስ አበባ አሁን ካላት 54,000 ሄክታር ስፋት ወደ ሚሊዮን ሄክታር ስፋት እንዲኖራት ያደርጋል የሚል ዜና አንዳንድ አውታሮች መጠቀሱ ቢታወስም የከተማ ልማት እቅድ አስፈጻሚ አካል ለሀገርና ለውጪ ጋዜጠኞች የሰጡት መግለጫ አዲስ አበባ ወደ ላይ እንጂ ወደ ጎን አታድግም የሚል ነው በሲያትል የሚገኙ የኦሮሞ ተወላጆች በኢትዮጵያ መንግስት የጸጥታ ኃይሎች በኦሮሞ ተወላጆች ላይ እየተወሰደውን ግድያና እስራት በመቃወም ለ3 ቀን የምግብ አድማ አደረጉ በሲያትል በሚገኘው የፌደራል መስሪያ ቤት ፊት ለፊት ውለው አድረዋል በዚህ ሰላማዊ ሰልፍ ላይ ያገኘዋቸውን ግለሰቦች ለማናገር ሞክራለሁ ጤና ይስጥልኝ እንደምን ውላችኋል ሰላም ደህና ነው እስኪ ስማችሁን አስተዋውቁልኝና የነበረውን ሁኔታ እናውራ እኔ ተስፋዬ አሚና ባላለን እኔ መርጊቱ አርጎ ባላለን ተናስተልኝ አቶ ተስፋዬ እስኪ የነበረው ሁኔታ ምን ይመስላል ለ3 ቀን የምግብ አድማ አድርጋችሁ በፌደራል በሚገኘው መስሪያ ቤት ለፊት ውላችሁ አድራችኋልና ምንድነው የሆነው እንግዲህ እንደምታውቀው ኦሮሞ ተማሪዎችን ጭብጨባ በመቃወም እዚህ ሲያትል የሚገኘው ፌደራል ቢልዲንግ ፊት ለፊት ለ3ኛ ቀን
እና የኦሮሞ ተወላጆች ሲያትል የሚገኙ የምግብ አድማ በማድረግ ድምጻቸውን የከለከሉት የኦሮሞ ተማሪዎች ግድያ እንዲቆም የሲያትልና የዋሽንግተን ስቴት ሴኔተር በሚገኙበት የፌደራል ቢልዲንግ ፊት ለፊት ነን ያለነው በአሁኑ ጊዜ። መልካም ወይዘሪት መርጊቱ ያው ወንድሜ ተስፋዬ እንዳለው ለሶስት ቀን ምግብ አድማ በማድረግ ልጆች አልቀሩም፣ አሮጊቶች አልቀሩም፣ ቤት በብዛት ወጥተናል። አሁንም እዚህ ወደ 50 ሰው ፍለፊት ነው ያለው። የወጣንበት ምክንያት ያው አብዛኛው የኦሮሞ ሕዝብ እንደሚያውቀው ሌላውም እያወቀ አለማወቅ እንደሚፈልግ እናውቃለን። ግን ተማሪዎች እየተገደሉ ነው፣ እየታሰሩ ነው። ለዚህ ነው ወጥተን እዚህ ያለ ነው። ምንድነው እንግዲህ በሰላማዊ ሰልፉ ላይ የያዛችሁት መፈክሮች አሉ። እናንተም የተናገራችሁት ነገር ምንድነው? በኢትዮጵያ መንግስት የጸጥታ ኃይሎች የኦሮሞ ተወላጆች እየተገደሉ በመሆናቸው ያንን በመቃወም በሴኔት ፍለፊት ሆናችሁ ድምጻችሁን እያሰማችሁ ትገኛላችሁ። ምናልባት ለተወካዮቹ ያስገባችሁት ደብዳቤ ይኖር ይሆን? ምንስ መልስ አገኛችሁ? እንግዲህ መልሱ እስካሁን እየጠበቅን ነው። ማመልከቻ አስገብተናል። የተለያዩ እስካሁን በዓለም አቀፍ የሚገኙ ድረገጾች ከበር ያደረጉትን የተለያየ ተጨባጭ በኢትዮጵያ መንግስት የተደረገውን ግድያ በቪዲዮና በፎቶ የተደገፈውን አስገብተናል። ዛሬ ወደ 3 PM ሰዓት ላይ በሴኔተር በኩል መልስ እንድናገኝ እየጠበቅን ነው እና የተለያዩ ጥያቄዎች ነው የጠየቅነው። የኦሮሞ ተማሪዎች ግድያ ይቁም፣ የአሜሪካ መንግስት ጣልቃ ገብቶ እንዲያስቆም እና የተማሪዎች ግድያ ይቁም፣ ተማሪዎች ከእስር ቤት ይፈቱ እና ይህን የመሳሰሉ ነው የኛ ጥያቄ። አብዛኛው ኦሮሞ በዓለም ላይ የሚገኝና ኢትዮጵያ ውስጥ ያሉት ተማሪዎች የሚጠይቁትን ጥያቄ አይነት ነው እኛም እየጠየቅን ያለ ነው። ወዘሮ መርጊቱ እንደሚታወቀው በርካታ ጊዜ ወያኔዎችም የሚሉት ነገር አለ። ውጭ ያለው ዲያስፖራ ከመጮህ በስተቀር ምንም አያመጣም፣ ጮሆ ሲሰለቸው ይገባል የሚሉት ነገር አለ። እናንተ ለ3 ቀን የምግብ አድማ አድርጋችሁ ራሳችሁንም ወገኖቻችሁንም እያሰባችሁ ትገኛላችሁ። እንደው ሰላማዊ ሰልፍ ከመውጣት በስተቀር ወይም ባሻገር የኦሮሞ ህዝብ ምን ማድረግ አለበት ትይኛለሽ? ወያኔ ይናላለ ምንም ግድ የለኝም። ነገር ግን አንድ ነገር ማድረግ ያለብን አንዴ ጮሆ ብቻ ዝም ማለት ሳይሆን ባገኘነው አጋጣሚ ኦሮሞ ማን ነው፣ የኦሮሞ ህዝብ ምን ሊሆን ነው የሚለውን ነገር ለውጭ ህዝብ ማስተማር አለብን። አሁን ትናንትና ማታ እኛ እዚህ ቁጭ ብለን ፓምፕሌት እየሰጠን ነበረ ለተለያዩ ሰዎች፣ አሜሪካን ዜጎች ማለት ነው። እና ለሴኔተሩም ለኮንግረሱም እንጽፋለን ደብዳቤ ነው ያለው እና የዛን እርዳታ ከነሱ ማግኘት ትልቅ ነገር ነው። ስለዚህ ማቆም የለብንም። እኛ ውጭ ያለነው ሰዎች እነሱ መርዳት ይችላሉ። እርዳታ ከኢትዮጵያ መንግስት አቆሙ ማለት የኢትዮጵያ መንግስት ወያኔ የኦሮሞ ልጆች አይደለም ማለት ነው። ስለዚህ እሱ ማድረግ መቻላችን ትልቅ ነገር። መልካም አቶ ተስፋዬ፣ እስቲ ሰልፈኛው ከያዘው መፈክር የተወሰነውን ንገሩኝና እንሰነባበታለን። ሰልፈኛው የያዘው መፈክር ምን ይመስላል? እንደው ልጠቅሱልኝ የምፈልገውም ከያስገባችሁት ለሴኔቱ ደብዳቤ የተወሰነ ሐሳቡን እንደው ለአድማጭ ብትገልጹልኝ። ምንድነው ያስገባችሁት? ሐሳቡ ምንድነው የሚለው? እንግዲህ እኛ ያስገባነው ደብዳቤ የህዝብ ሲያትል የሚገኘው አብዛኛው ህዝብ የዚህ ሀገር የአሜሪካ ሲቲዝን ነው። ኮንግረሶችንም ይሁን ሴኔተሮችንም በተሰጠው በዲሞክራሲያዊ መብት መርጦ ነው ያለው፣ የመረጠ ህዝብ ነው። በመብታቸው በሚያገኙት ባላቸው መብት ነው የጠየቁት እና የጠየቁትን ጥያቄ የአሜሪካ መንግስት ወያኔ የኢትዮጵያ መንግስት ህዝባችን ላይ በተለይ ምንም ጠመንጃ ያልያዙትን ተማሪዎች እየገደለ ቶርች እያደረገ እያሰረ
ይገኛል በአሁኑ ጊዜ ይህንን የአሜሪካ መንግስት ቶሎ ጣልቃ ገብቶ እንዲያስቆምልን ግድያው እንዲቆም ተማሪዎች ከእስር ቤት ይፈቱ ተማሪዎች ግድያው ይቁም እና የመሳሰሉትን ነው እየጠየቅን ያለነው ማለት ነው በሂውማን ራይትስ ቫዮሌሽንም የሂውማን ራይትስ ቫዮሌሽን ይቁም ተማሪዎች ከእስር ቤት ይፈቱ ግድያው ይቁም የአዲስ አበባና አካባቢ ያለው አሁን እየተደረገ ያለው የመሬት ማንጠቅ ይቁም እና የተለያዩ የመሳሰሉ ነገሮችን እየጠየቅን ያለነው መልካም ወዘሮ መርጊቱ ሰልፈኛው ካነገባችሁት መፈክር እስኪ ተወሰነውን ግለጭልኝና እንሰናባበት ብዙ ነው የተጻፈው እንደምልህ በእንግሊዝኛ ነው የሚለው ይሄንን የምግብ እንትን የወጣንበት ምክንያት አንዳንዱም በእንግሊዝኛ ባነብልህ US stop funding the Ethiopian region US stop supporting the Ethiopian government justice for Oromo students እንደዚህ የሚሉ ነገሮች የኦሮሞ ተማሪዎች ይደረግ የኦሮሞ ግድያ ይቁም አሁን የሚል ነው ናው ይላል እና እንደዚህ አይነት መፈክሮች አሉ አሁን በጣም ደስ የሚል ነገር ህፃናቶች ሁሉ ከትምህርት ቤት አስቀርተው ቤተሰቦቻቸው ይዘዋቸው መጥተዋል ያው ሰዓት ላይ የሚነገረንን ነገር ለመስማት ማለት ነው በጣም ሁለታችሁንም ከልብ አመሰግናለሁ አቶ ተስፋዬንም መርጊቱንም እግዚአብሔር ይስጥልኝ መፈክር እንግዲህ ካነገባችሁት በመንለግሰው ወይም በመንከፍለው ታክስ ወንድሞቻችን አይገደሉ ድምጻችን ይሰማ ወንድሞቻችን ይታሰሩ ይፈቱ የሚል እንዳለበትም ለማየት ችያለሁ ከልብ አመሰግናለሁ እግዚአብሔር ይስጥልኝ እንግዲህ በዚህ ዜማ እንሰናባበታለን ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር ሰላም
ተናስለኛ አቶ ደጀኔ እንደምን አመሹ? እስኪ የሥራ ድርሻዎትን ይግለጹልኝ አቶ ደጀኔ። ኦሮሞ ፌደራል ኮንግሬስ ድርጅት ምክትል ዋና ጸሐፊ ነኝ።
መልካም አቶ ደጀኔ እንግዲህ እንደሰማሁት ታስረው እንደተፈቱ ነው የደረሰኝ መረጃና ቡራዩ ላይ ታስረው ነበር ለምን ታሰሩ በምን ምክንያት ታሰሩ መድረክ አገራዊ ፓርቲ ነው የፓርቲዎች ስብስብ ነው በአዲስ አበባ ላይ በአሁኑ ሰዓት በሀገሪቱ ያለ ፖለቲካን ቀውስ በማስመልከት ሰላማዊ ሰልፍ ከህዝብ ጋራ መንግስትን ለመጠየቅ ያደር በዛ በተለያየ ጊዜ በማስተላለፍ ፍቃድ ሰጥተው አዲስ አበባ ከተማ ፍቃድ ሲሰጥ ለሚመለከተው ሁሉ ብለው መድረክ አዲስ አበባ ከተማ ሰላማዊ ሰልፍ እንደሚያካሄደው አሳየ። ከዛ ግልባጭ ለፌዴራል ፖሊስ ኮሚሽንና ለብሔራዊ ደህንነት ኤጀንሲ ብሎ ግልባጭ ሰጥቷል። ይህ ምን ያመለክታል? መድረክ አጠቃላይ በኢትዮጵያ ውስጥ መንቀሳቀስና ጥሪ እንዲያስተላልፍ የሚለውን የሚያመለክተው በኢትዮጵያ ቴሌቪዥንም መድረክ ሰላማዊ ሰልፍ እንዳለው ተነግሯል። በውጭ ሚዲያም መድረክ ሰላማዊ ሰልፍ እንዳለው ተነግሯል። አሁን እኛ የመድረክ ሰላማዊ ሰልፍ አዲስ አበባ ውስጥ ይካሄዳል የሚለውን ለአዲስ አበባ ከተማና አካባቢ ዙሪያ ነዋሪዎች በ16 አዲስ አበባ መጥቶ ሰላማዊ ሰልፍን እንዲያካሄዱ ቅስቀሳን ያደረግነው ጥሪን ያስተላለፍነው። በዚህ ሰዓት እንደ ማንኛውም ሱሉልታ ሄደናል። እዛው እንደዚህ ተይዘን ወረቀት አሳየነው ለቀቁን። እንደ ማንኛውም ወደ ቡራዩ መጣን። ቡራዩ ቀስቅሰን ካለምን በኋላ እንደ ሽፍታ ነው የያዙን መጥቶ ማለት ነው። ከዛ እናንተ ሽፍቶች አሉን። አይ ሽፍቶች አይደለንም እኛ ይኸው አዲስ አበባ ከተማ የተሰጠን ፍቃድ አለ ይህም ደግሞ ለሚመለከተው ሁሉ ይላል። እንደገና ለፌዴራል ፖሊስ ግልባጭ አድርጓል። ለብሔራዊ ደህንነት ግልባጭ አድርጓል። ፓርቲያችን ደግሞ አገራዊ ነው፣ የክልል ፓርቲ አይደለም። አንድ የፌዴራል ጉዳይ ካወቀ ባለው ሊንኬጅ ለክልሎች የማስተላለፍ የፌዴራሉ መንግስት የሚለው መልስ ሰጠን። ከዛ በኋላ የኦሮሚያን ክልል ተካሳትሎ የኦሮሚያን ጥሳቸው ገባቸው የሚል ቡራ ከረያሉ አፍሶን ወደ ፖሊስ ጣቢያ ላኩን ማለት ነው። ስንት ጊዜ ታሰሩ ማለት ነው? የት ፖሊስ ጣቢያ ነው የታሰሩት? ቡራዩ ከተማ ዋና ፖሊስ ጣቢያ ወረዳ ዋና ፖሊስ ጣቢያ። ምንድነው ለእስር ያበቃዎት ማለት ነው? ምንድነው ያሉት ፖሊሶቹ? ቃሎትን ሲቀበሉ ምንድነው ያደረጉት ነው የሚሉት? እና የሽብር ወረቀት ነው የበተናቸው። እዚህም የሚያስነሳሳ ወረቀት ነው የበተናቸው የሚል ነው ዋና ወረቀቱ ክሱ ማለት ነው። የሽብር ወረቀት ስለበተናቸው የሚል ነው ቃላቸውን የተቀበለው። ይሄ የፌዴራል አንድ ይቅርታ የፌዴራል መንግስት የፈቀደላችሁን የሰጣችሁን ወረቀት ወይም ደብዳቤ ነው የሽብር ወረቀት ነው የሚሉት? ኖርማል የሚቀበል ማለት እኛ የበተናውን እኛ በፌዴራሉ መንግስት በሰጠን የሰላማዊ ሰልፍ ፍቃድ ላይ ፓርቲያችን ወጥ የሆነ ጽሁፍ የሰጠን የሚያታውቅና ወጥ የሆነ ፓምፕሌት እንድንረጭ ነው የሰጠን። እሱን የሽብር ወረቀት የምንለው። እስኪ አቶ ደጀኔ እንግዲህ ስንት ጊዜ ነው የታሰሩት እስር ቤት ውስጥ ማለት ነው? እንዴት ተፈቱስ?
እንደምለው የሰላማዊ ሰልፍ ወረቀቱ ፍቃድ ማንኛውም አካል ጣልቃ ማግባት አይችልም ያለ ፖሊስ ይላል። እንደገና ፖሊስ የሰላማዊ ሰልፉን ህግ ተጥሶ ከተገኘ ፖሊስ ያግዳል ይላል። መጀመሪያ አታድርጉ ብሎ ያግዳል ይላል ጽሑፉ። ከዛ የፖሊስ እገዳን እንዲህ ካለ በኋላ እርምጃ ይወስዳል ይላል። ተመጣጣኝ እርምጃ ይወስዳል ይላል። እዚህ ላይ እኮ አትግቡ ማለትም ይቻላል። በቃ አይ ፍቃድ የላችሁም አትግቡ ማለት ይቻላል። እዛ ላይ እኛ እንዲህ ብለን ጥሰን ብንገባ ብንታሰር ትክክል ነው። እነሱ ዝም ብሎ አትግቡ አላሉንም። ገብተን ከቀጠቀጥን በኋላ ህዝቡን ለረብሻ አስነሳችሁ ብሎ ነው አፍን የከተቱም። ይሄ ደግሞ ፖሊስ እንጂ ማንም ጣልቃ ማግባት አይችልም ይላል። ግን የኦፒዲዮ ኃላፊ አቶ በሬቻ ጢቅ የሚባል የቡራዩ ከተማ የኦፒዲዮ ክፍል ኃላፊ የድርጅት ጉዳይ ማለት ነው። እሱ ነው ፖሊሶችን አስገድዶ እንድታሰር ያደረገው። ፓርቲው ነው እንጂ አሁን የፖሊሶችን በጫና ነው ያሰሩኝ። እኔ እንደሚመለከተው አስሮኝ መጥተው አንድ ቦታ ላይ ሰብስበውን ጠየቁን። ከዛ በኋላ እሱ መሀል ቁጭ ብሎ ነው ደህንነቶች አሉ። የድርጅት ጉዳይ አቶ በሬቻ ጢቅ አለ። ይህን ሰውዬ ኖርማሌ ጌዶ ምዕራብ ሸዋ ጨለያ ወረዳ ጌዶ ሃይስኩል አንድ ላይ ለ4 ዓመት አስተምረናል። ይህን በትክክል የሚያውቀው ማለት ነው። እዚህ ቡራዩ መጥተው በዚህ የኦሮሞን ህዝብ እየሰለሉ እያስገደሉ በመሀል እድገት አግኝቶ ቡራዩ የገባ ነው። እሱን ያሳሰረን እንጂ ፖሊስ በእሱ ጫና ነው፣ በድርጅት በኦፒዲዮ ጫና ነው ያሰረን። መልካም አቶ ደጀኔ እንግዲህ ትታወቃላችሁ በድርጅት ጫና እንደታሰሩ ነው እየገለጹ ያሉት። እስኪ አጠር አድርገው የእስር ቤቱ ይዞታ በዛ እስር ቤት ውስጥ ምን ያህል እስረኛ አለ? እስር ቤት ውስጥ ምን ይመስላል? አሁን እንደው የፍትህ የህግ በላይነት እንደው ይታይበታል ያ የእስር ቤቱ ቡራዩ? ኦኬ አሁን ዋናው ነገር የኢትዮጵያ ህገ መንግስትም ኢትዮጵያ አወጣውና ህገ መንግስት ያወጣቸው አንድ እስረኛ በፖሊስ ከተያዘ በኋላ በ48 ሰዓት ውስጥ ወደ ፍርድ ቤት መቅረብ አለበት ይላል። ይህም 48 ሰዓቱም ደግሞ አስቸጋሪ ከሆነ ነው የተፈቀደለት። አሁን እኛ 11 ሰዓት ላይ የተያዝነው 11 ሰዓት ላይ ፍርድ ቤት ክፍት ነው። ወደ ፍርድ ቤት ይዞን በፍርድ ቤት ጉዳያችን መያዝ ይችላል። ሁለተኛ ደግሞ ሰላማዊ ሰልፍ ነው። በሰላማዊ ሰልፍና በፓርቲዎች እንቅስቃሴ ጊዜ ፍርድ ቤትን መሰየም ይቻላል። ቅዳሜም ጠዋት እንዲሰየሙ ፍቃድ ወደ ፍርድ ቤት ሊያቀርቡን ይችላሉ። ግን እኛ ሰኞ 12 ሰዓት ላይ ነው ፍርድ ቤት የገባ ነው ከ4 ቀን በኋላ። ስለዚህ ከህገ-መንግስቱ እኮ አሁን የወረቀት ላይ አንበሳ ነው። ይህን የውጭን ዜጋ አበዳሪዎቻቸውና እነሱን ዴሞክራቲክ ሀገሮችን የሆኑ አያላን መንግስታትን ወይንም የዩናይትድ ኔሽን ህግጋትን ጠብቀናል ብለው ኖርማሊ የማጭበርበራ ስልትን ያደርጉ ስትራቴጂ የሆነ እንጂ የመንግስታችን ህገ መንግስት ሆነ አይደለም እየሰራ ያለው ስትራቴጂ ነው። ሌሎችን የመከላከያ ሆኖ እንጂ እዚህ ላይ ያለው አፋናው ሌላ ይቅር። እኛም ከፓርቲያችን ከኛ ጋር ብዙ ለፍቷል። እኛ ከተያዝን ጊዜ ጀምረው ሌት ተቀን ከኛ ጋር ሆኗል። ጫና ለማድረግ ሞክሯል፣ ለመደራደር ሞክሯል። ሌሎቹ ሰላማዊ ሰልፍ ሲያካሂዱ ሌሎቹ ስራ አስፈጻሚዎች ከኛ ጎን ቆሞ ነው
ወደ ፍርድ ቤት አልቀረቡም ታፍነው ማለት አራቱ የኛ ፓርቲ ከኛ ተበድሬት መታወቂያ ይዞ ከነመታወቂያቸው የኛም ፓርቲ መታወቂያ ይዞ ከነመታወቂያችን ተያዙ ይሄ የኦነግ መታወቂያ ነው ብሎ ነው የያዟቸው እስካሁን እዚያ ያለው እኛ ወጣን እነሱ እዛ የቀሩ አራቱ ልጆች መልካም እስኪ ይሄን ጥያቄ የመጨረሻ አድርገው እንዴት ተለቀቁ በምን በዋስትና ነው የተለቀቁት ወይስ በፍርድ ቤት ዋስትና ነው የተለቀቁት በፖሊስ ዋስትና ነው የተለቀቁት ወደ ፍርድ ቤት አልቀረም ለምንድን ነው ኖርማሊ ከፖሊሶችም ጋርም ስንጨቃጨቅ ነበር ይሄ ሰላማዊ ሰልፍ ጥሪ ለሚመለከተው ሁሉ ይላል ይሄ ቀለም ቢሰጥ ይህ ነው የዲማርኬሽኑ የጉዳዩ ዲማርኬሽን እንዴት ነው የምትመለከቱት እንደገና ኢትዮጵያ ቴሌቪዥን ግልጽ አድርጎ ተናግሯል ፋና ተናግሯል ኢንተርናሽናል ሚዲያዎች እየተናገሩ ነው በሚዲያ እየተነገረ በእግር የምትከለክሉ ምን ምክንያት አለ እዚህ ላይ እኮ ኖርማሊ ኦፊሻል ሆኗል እና ይሄን ሰነድ ይዛችሁ እንዴት ልትከሱ ነው ወደ ፍርድ ቤት ቢመለስ እንዴት ነው አይ ኦሮሚያ ክልል መንግስት ራሱን የቻለ ስለሆነ ኖርማሊ እኛም መጠየቅ አለባቸው ያሉ እዚህ ላይ ለናግሪያም የፈለገው እና ለኢትዮጵያ ህዝብ ለኦሮሞ ህዝብ መናገር የሚፈልገው የፌደራል ፖሊስ የፌደራል ሰራዊት ኦሮሚያ ያለምንም ጥቃት ያለምንም ሄሎ ያለምንም ይልንታ ኦሮሚያ ጣልቃ ገብቶ ያን ህዝብ ሲጨፈጭፍ ሲያስር እስካሁን እያባረረ ሳለ ፍቃድ አልጠየቀውም በህገ መንግስታችን ደም ፖሊስ ፌደራል ፖሊስ አይደለም የአንድ ክልል አደጋ ላይ ቢኖርም ፌደራል ፖሊስ አይደለም ጣልቃ የሚገባው ሰራዊቱ ነው የመከላከያ ነው ጣልቃ የሚገባው ይላል አንድና አንድ ህገ መንግስታችን ህገ መንግስቱ የሚለው ግን ፌደራል ፖሊስ ሁልጊዜ ኦሮሚያ ላይ ቆሞ የኦሮሞን ህዝብ ይደበድባል ያስራል ያሳድዳል ከቤት ንብረቱ ያፈናቅላል ገዝቶ ይዘርፋል ይሄ በፍቃድ አይደለም እኛ ኖርማሊ በፍቃድ የተሰጠንን ሰላማዊ ሰልፍ ያለ ፍቃድ ገባችሁ ብሎ ሲያስረን ምን አይነት እንዳለና ገዢ ፓርቲና እኛ ተቃዋሚ ፓርቲዎች ነፃነት እንዳለንን መመልከት ይቻላል እስኪ የቀደም እስኪ የመጨረሻ ጥያቄ ብዬ ነበር አቶ ደጀኔ እንደው ላቋርጦትና ቀደም ሲናገሩ አንድ ነገር የተረዳውት ነገር አለ እናንተን ሲይዛችሁ ፖሊስ ኦሮሚያ የራሷን የቻለች ነች የራሷን የቻለ መንግስት አላት የሚል ነገር ነው እየተነገራችሁ ያለው አሁን ኦሮሚያ ክልል የራሱ የቻለ ነው ማንንም አሁን እንደገለጹት ፌደራል ፖሊስ ገብቶ ህዝብን እየገደለን ያለው ታዲያ ኦሮሚያ ክልል ራሷን የቻለ መንግስት አለው ሊያሰኘው ይችላል ምንድነው ይሄ እዚህ ጋር ያለው ነገር እሱን እኮ ነው ከመጀመሪያውም የለም እኮ አንድ የፌደራል ፖሊስ የሚገባበት በየትኛው መለኪያ ህግ የለውም ነው መግባት ያለበትም ቢሆን የኦሮሚያ ካቄማ አባላት ቢሆን ይገባል ብሎ ህገ መንግስቱ የፈቀደው ሰራዊትን ነው የመከላከያ ሰራዊትን ነው እንጂ ፌደራል ፖሊስን አይደለም ይህም ደግሞ በአዋጅ ነው አዋጅ ወጥቶ የክልሉ ርዕሰ መስተዳድር ፈቅደው ተወስኖ በውሳኔ ያ ይፋ ተደርጎ ነው ቢሆንም ማለት ነው አደጋ ላይ አለች ቢባልም ስለዚህ እንደፈለጉ የፌደራል ፖሊሶች ኦሮሚያ ገብተው የፈለጉትን ሲያደርጉ እኛ በህጋዊ መንገድ የገባ ነው ኦሮሚያ ራሷን አላት ብለው እኛን ማሰራቸው ህገወጥ ነው እኔ እንደሚመስለኝ ኦሮሚያም ሆነ ኦፒዲዮ ኦሮሞን ነፃ የሚያወጣና የኦሮሞን ጥቅም የሚያስጠብቅ ሳይሆን የወያኔ ስትራቴጂ ኦሮሚያ ላይ ያለውን ስትራቴጂ አስፈጻሚ ነው ማለት ይቻላል እቺን የኦሮሞ ህዝብ አስተላለፈልኝ ማንኛውም ሪስክን ይቀበላል ኦፒዲዮ
ኦፒዲዮና የኦሮሚያ ክልል የኦሮሞን ህዝብ ጥቅምን የሚያስጠብቁ ሳይሆን የወያኔን ስትራቴጂ ሆኖ ኦሮሚያን የሚያስደበድቡበትና ኦሮሚያን የኦሮሞ ልጆችን የሚጮክኑበት መሳሪያ ሆኖ ነው እየተገኙ ያሉት አሁን በትክክል። ይህም አባዱላ ከጫካ ወያኔን ይዞ ቤተ መንግስት ያስገባውን እንደፈለጉ ሲጫወቱበት ታገኛለህ። ኦፒዲዮን ኦህዴድን የፈጠረው ሰው ራሱ እንደፈለገ ሲጫወቱበት ታገኘዋል። ስለዚህ መከላከላቸውን ከራሳቸው አልፈው የኦሮሞን ህዝብ የትም አንድም እርምጃ ውጤት ሊያስገኙ አይችሉም። ይህ ነው የሚገምተው። ኦሮሚያም የራሷ መንግስት ናት ብለን የምንገምትበትና የኦሮሞ ልጆች ተስፋ የምንሰጥበት አይደለም። ስለዚህ ለገዢ ፓርቲው ለዲሞክራት ወዳድ ሀገሮችም ሆነ ፓርቲዎችም ዲሞክራቲክ ማህበረሰብም ይህ በኦሮሚያ ላይ የተደረገው የግፍ ጭብጨባና የግፍ እስራት የግፍ የቤት መሰደድ እንዲያቆሙ አደራ እንላለን። ጥሪዬን አስተላልፋለሁ። መጨረሻ ላይ ከእስር ቤት የወጣ ነው በዋስትና ነው። መልካም ፓርቲያችን 50 ሺህ ብር ነው ዋስትና የሰጠው። ሁለተኛ የኦሮሞ ልጆች አይደለም እዛ የገባው መጨረሻ ላይ የተወጣጣ ነው። ከአረና 2 ሰው፣ ከደቡብ 2 ሰው፣ ከኦሮሞ 2 ሰው፣ ከአማራ ደጋፊዎች ከአንድነት ደጋፊዎችም ሹፌሩና አንድ ልጅ የአንድነት ደጋፊ ነን። የተወጣጣ የኢትዮጵያ ብሔር ብሔረሰቦች ናቸው ያሰሩት። እኛ ቢሆን ኖሮ ይሄኔ ኦነግ አሸባሪ ብሎ ከእስር ቤትም እንደማንወጣ እርግጠኛ ነኝ። በጣም የሚያሳዝን ነው። ለዛሬው በጣም አመሰግናለሁ። አቶ ደጀኔ ጣፋ የመድረክ የባለስልጣን አካል የድርጅቱ አካል ኖት። ከልብ አመሰግናለሁ። ደጀኔ የኦፌኮ ባለስልጣን ስለሰጡኝ ማብራሪያ ከልብ አመሰግናለሁ። ጃገማ ታደለ አለጋና ለጉማ ይቀጥላል። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። ቆጦቱ ሲሙሬባ ማቱ ሲሙሬ አሙታጎማ አልቤቱ ሲሙሬባ ማቱ ሲሙሬ አሙታጎማ ካሉራ በቻላታ ማወጅራ ያነማሃማ ባዴሳ ሂጃሙጋ ማኑዋ ቆራኒ ቦቤሰኒ ጋቢራ ሂጃሙጋ ማኑዋ ቆራኒ ቦቤሰኒ ውባኑ ሉካታሜ ቶኑ ሙሶባማ ቦሬሰኒ Taro
chacha bejita malakana diga waya chacha bejita malakan isamane margo dubi malakana disa waya margo dubi malakan eyeni samaya diga mane chacha bejita malakana diga waya chacha bejita malakan isamane margo dubi malakana disa waya margo dubi malakan eyeni samaya shimale ya shimala kota kabata konish imala fi lamiti abata aswata beko wajibakachu bana kokumna debe bana tumba wala kalore kone kamone kuma bila sirata kona kokale tumba shimale ya አድማጮቻችን ከዚህ በመቀጠል የወያኔ ባለስልጣናት በድብቅ ያደረጉትን የመጨረሻውን ክፍል ስብሰባ ይዘን እንቀርባለን። አንድ እስኪ አቶ አብዮት እንግዲህ በአሁን ሰዓት አዲስ አበባ ወደ ኦሮሚያ ዞኖች ወይም ወደ ልዩ ዞኖች ልትስፋፋ ነው ተብሎ በተማሪውም ገበሬውም ቁጣውን እየገለጸ ነው። ከ20 አመት በፊት የሃዲክ 23 አመት ወይ 24 አመት ይሆነው ነው ያለውና ላፍቶ ቂልጡ አቃቂ የተለያዩ ከተማዎች የኦሮሞ ክልሎች ገበሬው ተፈናቅሎ ሆምለስ ወይም እንደው ጎዳና ተዳዳሪ እየሆነ ያለበት ጊዜ ነበር። በዛ ሰዓት የኦሮሞ ህዝብ አልተሰማውም ነበር ወይስ መፈናቀሉን አያውቅም? ምንድነው ልዩ ሊያደርገው የሚችለው ያሁኑ የማስተር ፕላን የአዲስ አበባ ከተማ በዚህ በቡራዩ በሱሉልታ ምናምን መስፋፋቱ ከነዚህ ከተማዎች የኦሮሚያ ክልሎች ልዩ የሚያደርገው ምንድነው? ሁለት ኦሮሚያ ክልል አለ ማለት ነው። እንግዲህ ምንድነው ልዩ የሚያደርገው ነገር ምንድነው? ይሄ አይኛውታ ከማኑ እያደረጋል ሌጋል ለማድረግ ኢንስቲትዩሽናል ለማድረግ በፊት የነበረው ምንድነው የፈለገ ገበሬ ቢያስተናግዱ ራሱ ሌጋል አልነበረም። ማለትም አንድ የኦሮሞ ፖለቲካ ድርጅት ወይም ደግሞ አንድ የኦሮሞ ኢንስቲትዩሽን ሲፈጠርና ጠንካራ ሆኖ ሲመጣ ያቀሌ ሌጋል ያልሆነውን ነገር ለመመለስ በጣም የሚከብድ አይደለም። ነገር ግን አሁን እያደረገ ያለው ምንድነው በግልጽ ሌጋል አድርገው ይሄ ነገር ወደ ተደራጅ ገብቷል የሚለው ለማስፋፋት የበለጠ ለማስፋፋትና ሌጋል ለማድረግ ሌጋል ካደረገ እንግዲህ ጥያቄው ዋስ በጣም ከባድ ነው የሚለው ለፖለቲካ ፓርቲው ለሚመጣው ፖለቲካ ተቋም ፓርቲው እዚ ላይ አቶ አብዮት እንግዲህ የኢትዮጵያ ህገ መንግስት አለ ወይም ኮንስቲቱሽናቸው አለና ይሄንን ነገር ይፈቅዳል። አዲስ አበባ ወደ ሌላ ወደ ኦሮሚያ ዞን የመስፋፋትን ነገር ህገ መንግስቱስ ምን ይላል ይሆን? ለምሳሌ ኦሮሚያ ክልል በራሷን አስተዳደር በራሷ ተዳደራለች ካለ የፌደራል ጣልቃ ገብቶ ይሄን ምድር እኔ ፈልጋለሁና ልቀቅ ማለት ይችላል? ህገ መንግስቱ ይፈቅዳል? ህገ መንግስቱን የተጻረረ አይሆንም ይሄ ነገር? ህገ መንግስቱ እንግዲህ እዚሁ በምናይበት ጊዜ እያንዳንዱ ህገ መንግስት አንድ ባንድ በምናየው ለሁለት መሰረታዊ ሁኔታዎች ነው የሚለየው። አንደኛ ፈንዳሜንታል ራይትና ወደ ፖለቲካ ራይት ብሎ ለሁለት የሚከፍለው። በአጠቃላይ ያቺ ሀገር እንደ ኮንስቲቱሽኑ ሀገሪቷ የምትተዳደረው በፌዴራል ሲስተምና በብሔር ብሔረሰቦች መተሳሰብ ላይ የተመረኮዘች እና አንድ ኮንትራት አንድ ላይ መጥቶ ፌዴራል የሚባል ስቴት የፈጠሩ ሁኔታ ነው የሚታየው። ኮንስቲቱሽኑ ይሄን ነው ዲፋይን የሚያደርገው። አሁን ችግሩ ምንድነው? የወያኔ መንግስት ህገ መንግስቱ በአጠቃላይ አንቀጹን አንድ በአንድ በሚታይበት ጊዜ እንዳለ ከቷል። ለምሳሌ በህይወት የመኖር መብት ይላል። ተማሪ በጠራራ እየተገደለ ነው። እንደገና አንድ ሰው ለምሳሌ ወደ እስር በሚሄድበት ጊዜ ለእስረኛው ምን አይነት ጥበቃ እንደሚደረግ ያው ይዘት እንዳለ እያንዳንዱን አርቲክል ኮንስቲቱሽን አርቲክል በሚታይበት ጊዜ መንግስት ይሄ መንግስት እንደ አንድ መንግስት ኮንስቲቱሽኑን የማስጠበቅ ኃላፊነት ግዴታ እያለው ህገ መንግስታዊ ግዴታ እያለው ነገር ግን እያንዳንዱን አንቀጽ አንድ በአንድ ስታየው እንደው ጊዜ ቢኖረኝና እዛ ላይ ሌላ ጊዜ ቢኖረኝና አንድ አንቀጹ ብናይ አንዱን ስራ ላይ እየዋለ መንግስት እንዳለ ያንን የማስጠበቅ ኃላፊነት እያለው ራሱ ኮንስቲቱሽኑን ብሬክ እያደረገ ብዙ ተጨታጭን ችግር እንደምታውቅ አሁንም እየተደረገ ያለው ምንድነው? ኮንስቲቱሽኑን በምናይበት ጊዜ ኦሮሞ እንደው ኦሮሚያ ስቴት ከፌደራሉ ራሱ አንቀጽ 49 በሚታይበት ጊዜ የተለየ ጥቅማ ጥቅሞችን ታገኛለች ነው የሚለው። የኦሮሞ ህዝብ ከዚህ በፊት ራሱ
ለ20 ዓመታት ይሄ መንግስት የለት መንግስት ወደ ስልጣን ከመጣ አንስቶ ለ20 ዓመታት ከአዲስ አበባ ላይ የሚያገኘው ጥቅም እስከ ዛሬ ድረስ ራሱ ሲጠይቅ ነበር። እንግዲህ እንደምታውቀው የመጫት ለማና የመጫት ለማ ማህበር መሰረት ምክንያት የነበረው ራሱ ምን ነበር? እነዚህ የኦፒዲዮ መንግስታት ወይም ደግሞ የኦሮሚያ ክልላዊ መንግስት ከአዲስ አበባ ተነጥለው ወደ አዲስ አበባ በሚገባበት ጊዜ ይሄ ትክክል አይደለም፣ ትክክል የኦሮሚያ ካፒታል ነች እና የኦሮሚያ ክልላዊ መንግስት ከአዲስ አበባ አንስቶ አዳማ መስራት የለበትም ተብሎ ልክ ዛሬ እንደተደረገው ሰላማዊ ሰልፍ ወጥተው እንግዲህ በመቻል ለማ ማህበር አመራሮችን እንዲሁም ደግሞ ተማሪዎችን እስከዛሬ ድረስ እስር ቤት እየማቀፉ ካሉት ታየደንዳ እና የመሳሰሉት እስከዛሬ ድረስ እዛ እየተሰቃዩ ያለ እና ያኛው ራሱ መብት ሳያገኝ ያኛው ኮንስቲቱሽናል ራይቱ ራሱ መብት ሳያገኝ አሁንም ሌላ ከዛ ከኮንስቲቱሽኑ ውጭ እንግዲህ ኮንስቲቱሽኑ ለኦሮሞ የተወሰነ ጥቅም ከአዲስ አበባ ራሱ አሁን ያለችውን አዲስ አበባ ራሱ ጥቅም ይሰጣል የሚለው እነሱ ግን ያኛው ታብራው ከዛም በተጨማሪ ደግሞ የፌደራል ስቴቱ ወደ ኦሮሚያ ሊግ የማስፋፋቱ ጉዳይ ምንም ይሄ ኮንስቲቱሽን ላይ ራሱ የለም። ኮንስቲቱሽንማ እንኳን አሁን ያለው የኦሮሚያ ክልል መንግስት ክልሉ ብቻም ሳይሆን ክልሉ ከአዲስ አበባ ራሱ የሚያገኝ ጥቅም አለ ብሎ ነው ክልል ያስቀመጠው እና ያኛው ከማድረግ ይልቅ ያለው ራሱ አንድ ሁለት ሶስት ተብሎ ይሄ ነው ጥቅማችን ብሎ ሳይቀመጥ ሌላ አደጋ ለኦሮሞ በጣም አደገኛ የሆነው የማንነትን ጥያቄ ገበሬ ጭራሽ የሚያጠፋ እና ተማሪውን ስራ እንዳያገኝ የሚያደርግ ሌላ አንኮንስቲቱሽናል የሆነ ከየት እንዳመጡት አይገባም። የትኛው ህገመንግስታዊ ሁኔታ ላይ ተመልክተው እንደሆነ የማይገባ ሁኔታ ነው ያለውና በህገ መንግስቱ ከሆነ ምንም የሚያጠይቅ አይደለም። እንዲህ ያለው ጥያቄ ነው የሚገባል በመሰረቱ። መልካም እንግዲህ አንድ ነገር ግራ የሚገባ ነገር አለ። አቶ ገዛኸኝ አያይዘህ እንድትመልስልኝ ፈልጋለሁኝ። እንግዲህ አዲስ አበባ የኦሮሚያ ዋና ከተማ ነች። ኦሮሚያ ከፌደራል መንግስት ጥቅም ያገኛል የሚለው ነገር አለ። እውን አዲስ አበባ የኦሮሚያ ዋና ከተማ ነች? ይሄ ጥያቄ ነው። ነች ከሆነ ደግሞ እስካሁን ድረስ በህገ መንግስቱ ላይ ኦሮሚያ ይሄንን ጥቅም ታገኛለች ብሎ በግልጽ የተቀመጠ ነገር የለም፣ አላየንም። ይሄ ባልተቀመጠበት ዝም ብሎ ብቻ አዲስ አበባ የኦሮሚያ ዋና ከተማ ነች ብሎ መናገሩ እንደው አግባብነትስ አለው ወይ? እንደው ይሄ የመደለል አይሆንም? ከቅድም ጥያቄ ጋር ሰምተዋልና አያይዘህ እንድትመልስልኝ ፈልጋለሁ። ሌላው የኦሮሚያ ዞኖች ክልሎች እየተፈናቀሉ ገበሬው እየተሰደደ ባለበት ሰዓት ውስጥ አሁን የተለያየ የኦሮሚያ ዞኖች ተነሱ ተብሎ እንትን ማለቱ ምን ያህልስ እንደው ሂደት አግባብነት አለው? በመጀመሪያ ደረጃ ይሄ አሁን ኢትዮጵያ በመንግስት ያሉት የኢትዮጵያ መንግስት ብሎ ለማለት በጣም ይከብደኛል። ምክንያቱም እነዚህ ሰዎች የሽፍታ የወንበዴ ድርጅት እንጂ መንግስት አይደሉም። ኢትዮጵያ የሚገባው ይሄ መንግስት አይደለም። ምክንያቱም አንድ መንግስት የሚያሰኘው የህዝብ የመረጠው የህዝብ ይሉኝታን ያገኘ የህዝብን ጥቅም የሚያስከብር በህዝብ የተመረጠ መሆን አለበት መንግስት ለማለት። መንግስት የማያሰኛቸው ብዙ ነገሮች አሉ። መንግስት እኛ አሁን ባለውበት ሀገር መንግስት የህዝብን ደህንነት ይጠብቃል። ግን በኢትዮጵያ ደግሞ በአንጻራዊነት በተለየ አቅጣጫ መንግስት የራሱ ህዝብ ሲገል ነው የምናየው። ህዝብን የሚገድለው ደግሞ እንደገና ምንድን ነው ህዝብ ገድሎ አግባብ አይደለም ብሎ ካመነ በኋላ ደግሞ አንድም ሰው ገዳዩ ለህዝብ ቀርባ አይተናናትም። ስለዚህ ይህንን እንደ መንግስት ለማለት ይከብደኛል። መንግስት ነው ኢትዮጵያ በመንግስት እየተዳደረች ነው፣ በራሷ መንግስት እየተዳደረች ነው ማለት ይከብደኛል። ይሁንና ወደ ኦሮሚያው ስንመጣ አንድ ሊጠቅስ የሚፈልገው ነገር ስለ ኦሮሚያ ዋና ከተማ አዲስ አበባ ነች
ደብረ አዳማ የሚለው ነው በመጀመሪያ ደረጃ ኢህአዴግ ማለት ኢህአዴግ እነዚህ የሽታ ወይም በደቡብን እንደፈለጉ በፕላን የማይመሩ እንደፈለጉ የሚያደርጉ ሰዎች ናቸው። ምክንያቱም ከተከስ ለመጡ ስለህግም ለህገ መንግስትም ስለ ሰብአዊነትም ምንም የሚያውቁት ነገር የለም። ይህንን ለማለት የሚያስደፍርም ከዚህ እንደሆነ የአዲስ አበባ የኦሮሚያ ዋና ከተማ ወደ አዳማ መሄድ አለባት ብሎ በራሳቸው ጊዜ ኦፒዲዮችን ወደኛ ወዲያ ሲያስገምቱ ወደ አዳማ ወሰዳቸው። ይህን በመቃወም ተማሪዎች ህይወታቸውን ተውተዋል። ሌሎችም ሰዎች እስር ቤት ገብተው እስር ቤት ነበሩ። እነዛን በዚህ ጉዳይ ተቃውሞ እስር ቤት የገቡ ሰዎች እስር ቤት እያሉ ደግሞ እንደገና በራሳቸው ፍቃድ ማለት ነው ማንም በራሳቸው ፍቃድ እነዛ ጥያቄ ያነሱ ሰዎች ሳይተኩ ትክክለኛ ጥያቄ ነው ተብሎ ምንም ሳይደረግ የኦሮሚያ ዋና ከተማ አዲስ አበባ መሆን አለባት ተባለ። ይሄ መንግስት አይደለም። መንግስት የሚያደርገው ምላክ ለህዝብ የሚያስብ የህዝብ ሁኔታ ያለው መንግስት መሆን አለበት። ኢህአዴግ ሽፍታ እንጂ መንግስት አይደለም። መንግስት አይደለም የሚያስብ ሌላው ነገር በቀደም በአዲስ አበባ ጉዳይ ላይ ተማሪዎች ሳይከወጡ አንድ መንግስት ባለስልጣን ሲጠየቅ እና መጠየቅ የነበረብን ጥያቄ ነው። ጥያቄውን ትክክል ነው አሉ። ጥሩ ግን ተማሪ ሲገደል ወጣት ህፃን ሲገደል የተገደለው ያለ አግባብ ነው ገዳዩ ሊቀባለት አልተባለም። አሸባሪ ከጎን ያለ ሌላ እንትን አለ ህዝብን ለማነሳሳት ሰው አንድ ሰው እኔ አሁን ህዝብን እንዴት አድርጌ አነሳሳለሁ? ሌላው ኢህአዴግ ለማና አነሳሳል ሰው የዛሬ መንፈስ አይደለም ሰውን አነሳሳል። በአይን በጆሮአችን ያለን የኦሮሚያ መሬት ቆርጦ ለራሳቸው ጥቅም አድባራ አሁን እኮ ወደ ፌዴራል ምናምን የሚባለው ነገር አይደለም። መሬቱን ለመሸጥ ነው። አይተነዋል። መሬት እየተከበከበ ነው። በኢህአዴግ ጊዜ መሬት በደርግ ጊዜ መሬት ለአራሹ ነው የተባለ፣ በኢህአዴግ ጊዜ ደግሞ ለኢህአዴግ ነው እና እነዚህ መንግስት ለማለት ለህዝብ የቆሙ እንኳን ለኦሮሞ ለራሳቸው ራሱ ለአንድ ቡድን ለአጋሚ ብቻ የቆሙ የሽታ ክልችሎች ናቸው። ብዙ መንግስት አይደለም እና ወደ ምንድን ነበር ያልክም ወደ ጥያቄ ልመለስ። ጥያቄ የአዲስ አበባ ዋና ከተማ ወይም የኦሮሚያ ዋና ከተማ ፊንፊኔ ነች መባሉ እውነት አግባብነት አለው ወይ? ምክንያቱም በኦሮሚያ ከፌደራል መታገኛው ጥቅም ይሄ አለ ብሎ በትክክለኛ የተመዘገበ ወይም የተቀመጠ በህገ መንግስቱ ላይ የለም። ግልጽ አያደርገው ታገኛለች ብቻ ነው። ድፍን ያለ ነገር ነው ያለው። አንደኛው ይሄ ነው። ሁለተኛው እነቂልጡ ሌሎችም ከተማዎች የኦሮሞ ተወላጆች በሀያት የቤት ምናምን ኮንስትራክሽን ስራ ሪል ስቴት ተብሎ ያሉ ባለሀብቶች ሲፈናቀሉ በሚሊዮን የሚገመት መሬቶች ሲወሰድና በርካታ የኦሮሞ ተወላጅ ሲሰደድ ዛሬ የኦሮሞ ህዝብ እንዴት ዝምታ መርጦ ነበር? የዛን ጊዜ አላየውም ወይስ አያውቀውም? ምንድነው ልዩ የሚያደርገው ካሁን ከኦሮሚያ ልዩ ዞኖች ይሄኛው? የሚያደርገው ነገር የለም። ደግሞ ህዝብ ይህንን ጥያቄ ያላነሳበት ጊዜ ያለ አይመስለኝም። ከሌሎከን ጊዜ ጀምሮ በአደግላሴ ጊዜ ግን ምንድነው በኃይል እያጠኑ በመሳሪያ እየተጠቀሙ ነው። የኦሮሚያ ዋና ከተማ ፊንፊኔ ነች የሚለው እኔ እንግዲህ አሁን ይሄ ማንም ሰው መንገደኛ ሊመልሰው ይችላል።
የኦሮሚያ ዋና ከተማ በአሁኑ ሰዓት ትንትና አይደለችም በእኔ አስተሳሰብ። ምክንያቱም ትንትኔ የኦሮሞን ባህል፣ የኦሮሞን ታሪክ፣ የኦሮሞን ቋንቋ የኦሮሚያ ዋና ከተማ ከሆነች በውስጡ መኖር ነበረባት። አንድ የኦሮሚያ ትምህርት ቤት በሌለበት፣ የኦሮሚያ ቋንቋ በማይነገርበት፣ የኦሮሞ ታሪክ በማይንጸባረቅበት የኦሮሚያ ዋና ከተማ ነች ማለት አሁን ኦፒዶ የኦሮሞ የፖለቲካ ድርጅት ነው እንደማለት ነው። ኦሮሞን ኦፒዶን የኦሮሞ ፖለቲካ ድርጅት አይደለም። ኦሮሚያም በአሁኑ ሰዓት በሌላ ሰው እጅ ገብታለች። ኦሮሚያ የኦሮሚያ ዋና ከተማ ከሆነች አንድ ትምህርት ቤት ሊኖራት ይገባል። በኦሮምኛ ቋንቋ የህዝቧን ባህል ታሪክ ማንጸባረቅ አለባት። ከብት ማንጸባረቅ አለባት። ከትግል የሚገኘው ጥቅም ለኦሮሞ ህዝብ መድረስ ነበረበት። የለም። ስለዚህ የኦሮሞ ህዝብ እንደማታለል ነው። አሁን በቅርብ የምንሰማው በህግ ላይ ቁጭ ብለዋል፣ አስቀምጠዋል፣ በትክክል አስቀምጠዋል ተብሎ እየተነገረ ነው። እየሰማን ነው። ከአብዶችን እየሰማን ነው። ከሽጦችን እየሰማን ነው። ግን ለ20 ዓመት ሙሉ ህዝቡ ምን እንደሆነ ካላወቅ ነው። እንዴት ነው ማነው ህዝቡን ያወጣላቸው? ሌላ ተጽፎ ላይ ጽፎ የሰጣቸው ማንም ተረሚላቸው? አሁን እኮ ጥያቄ ምንም እኮ ጥያቄ የለም። እኛ አይናችሁን ቀጥሎ እኛ እናምኛችሁ ነው። ህግ ከተጻፈ ህግ ከሆነ ከጸደቀ እንዴት ነው እንደምን የሚሆነው ብሎ ማዘመያየት ይጥማ መንግስት ከሆነ አገር የሚያስተዳድሩ ከሆነ ማን እንዲሰራላቸው ይፈልጋል። ለዚህ ነው አሁን መንግስት አይደለም የሚለው 20 ዓመት ሙሉ ዘሩ ያሳይ 20 ዓመት ሙሉ ሀገርን የሚያክል እያስተዳደሩ ከማንም ሊሆን ህዝብ እያስተዳደሩ 20 ዓመት ሙሉ ምንም አልታወቀም ብሎ ማለት ምንድን ነው? አይገባም። ስለዚህ እነዚህ ሰዎች ሽፍቶች ናቸው። በህግ ነው የሚያምኑ፣ በህግ የሚያምኑ አይደለም። ህግን የሚያውቁ አይደለም። አሁን በራሳቸው አንደበት ህጉ እንደዚህ ያልካሉ። ህጉ ሌላ ሰው ጽፈው የሰጣቸው ማንበብ አልቻሉም ማለት ይቻላል። ማንበብ ከቻሉ በስራ መተርጎም ነበረባቸው እና አጥቷቸው አይደለም። ኦሮሚያ ትንብሌ የኦሮሚያ ክልል መሆኗ አጥቷቸው አይደለም። ግን ምንድነው ጥቅሙ? ችግሩ ከዛ የሚቆረጠው ማዕድ ጥሟቸው፣ ከዛ የሚገባው ገቢ ጥሟቸው ነው። መግባት አምሯቸው ነው እንጂ ያልገባቸው ነገር ወይ ደግሞ በህግ የተቀመጠ አይደለም። እንደዚህ አይነት ህጎች አሉ። አንቀጽ 39 እስከ መገንጠል የሚል ብዙ ጊዜ ኦሮሞትን የሚሰጡት በራሳቸው ባወጡት ኦሮሞትና ኢህአዴግ እነዚህ ወያኔ ብዙም ራሳቸው ዝቦ እንትን ባሉት አሁን ማንኛውም ድርቅ ከብድ የመገንጠል ጥያቄ ሄዳለቻ አሸባሪ ነው የሚባለው እና ይህ እንደሆኑ ጤነኛ መሆናቸው አይገባልም። እኔ ታላቁ መሪ እንኳ ከነገ ታናሹ እንዴት አስተካክሎም፣ ትንሹ መሪ እንዴት አስተካክሎም 20 ዓመት ሙሉ እና ስለዚህ በአሁኑ ሰዓት አሁን ባለችበት ሁኔታ ትንትኛ የኦሮሚያ ዋና ከተማ ነች ማለት አያስደፍርም ማለት አልችልም። ምክንያቱም ትንትኛ ኦሮሚያ ትንትኛ እያገኘ ያለችው ጥቅም የለም። የኦሮሞን ኦዲዶ መጠየቅ ያለበት ትንትኛ የኛ ነው አይደለም። ጉራዩ ሰበታ እነዚህ ሌሎችን ከተሞች እንጨምራለን የሚሉት ማለት ነው። ትንትኛ የኛ ነው ማለት አለባቸው ኦዲዶችን። ኦሮሞ ጥያቄ ዋናው ጥያቄ ትንትኛ አሁን የኛ አይደለችም የኛ ነበረች እንዴት ተመጠቅ ለምን ክመጥሙናላችሁ ማለት ነው ያለባቸው።
ነው ማለት ነው መልካም እስኪ በዚህ ዜማ ረፍት እናርግና ደግመን እንገናኛለን የበርካታ ቁጥሩ በርከት ያለ የኦሮሞ ተወላጆች በኢህአዴግ መንግስት እስር ቤት እየማቀቁ ይገኛሉ እነዚህ እስረኞች ወደ ፍርድ ቤት ሲቀርቡ የኦሮሞ ዳኞች እንዳይዳኟቸው ይከለከላል ለምን ይሆን እስኪ ከዚህ ዜማ በኋላ እንመለሳለን መልካም ቆይታ Sena dabin yalamiko ke kana aras midagila luga dabade badana Sena dabin yalamiko ke kana aras midagila luga dabade badana Namu soromoko ifalmi adunya ragaku ifalmi malbadi lamiko ifalmi challi suturako ifalmi namu soromoko ifalmi adunya ragaku ifalmi malbadi lamiko ifalmi challi suturako ifalmi bana bari epise yerge dureta lasal safaki yerge malo 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 abana bari epise yerge durel masal safaki yerge malo 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 iga politiko ifalmi challi sifonko ifalmi iga polesako ifalmi challi sifonko ifalmi iga politiko ifalmi challi sifonko ifalmi iga polesako ifalmi challi sifonko ifalmi riranaga ibesafare ibisa kaweli sasatare ijole romo atufina nufituf dema oromo dagai oromo kai oromo dagai arafes damaki oromo dagai virga ke falme Kumar wasai kamaduratifu garanu kubani yo hara chalifre ara warai kade afalmanu kumar sami oromo kai oromo dagai የቄሮ ኦሮሞዎች ድምጻውያኖችን ከልብ እናመሰግናለን አባት ተማር ብሎ መርቆ ልኮት ልጅ መሬት ወድቆ ሞቶ ልጆን አየው ይላል እውነት የልጆቻችን ሞት ምን ያህል እንደሚያመን እንደሚዘገንና ህመሙ በጣም ከባድ እንደሆነ እያንዳንዱ የኦሮሞ ልጆች ሊሰማቸው ይገባል እርሶስ አንቺስ አንተስ ምን ይሰማን ይሆን እስኪ ሁላችንም ባለንበት እንነጋገር መልካም እንግዶቼ እንግዲህ በዜማው ትንሽ ዘና እንዳላችሁ ተስፋ አደርጋለሁ እርግጥ ህመም ነው ያማል ያለው ነገር የኦፒዶ ባለስልጣናቶች ኦፒዶ ካድሬዎች በርካታ የኦሮሞ ተወላጆች በየጥሻው ተገለው ታርደው ሲወድቁ የኦሮሞን ወክልናል ብለው የተቀመጡት እንደ ኦፒዶ አይነቶች ደግሞ ምንም አይነት የተሰጡት መግለጫ ነገር የለም ቀደም አቶ ገዛኸኝ ጠቅሰዋል ተማሪዎች ያነሱት ጥያቄ ትክክል ነው ብለዋል መልሰው ደግሞ የኦሮሞ ልጅ መገደሉ ስህተት እንደሆነና
ወይም እንደው ለህግ ይቀርባል የሚል ነገር አልተናገሩም። እንደውም የኦሮሞ ፕሬዝዳንት የተባለው አቶ ሙክታር የተወሰደው እርምጃ ትክክል ነው እንቀጥላለን ሲል ተናግሯል። ይሄ የኦሮሞ ህዝብን ወክላለሁ ብሎ ከተቀመጠ አንድ ድርጅት እንደው ይጠበቃል ብላችሁ ታስባላችሁ? ኦፒዶስ እንደው ምንድነው እጣፈንታው ከዚህ በኋላ? በዛውስ በድርጅት ውስጥ ያሉ በርካታ የኦሮሞ ተወላጆች ምን ማድረግ አለባቸው ትላላችሁ? እስኪ አቶ አብዮት። ያ እንግዲህ ምንድነው ለምን ከመመለስ በፊት አንደኛ የኦፒዲዮ አፈጣጠርን ወደ ኋላ መለስ ብለን መቃኘቱ ጠቃሚ ይመስለኛል። እንግዲህ እንደምታውቀው ለ20 ዓመታት ወደ 23 ዓመታት ሆኗል። አሁን ያቺ ሀገር ትተዳደር የነበረችው ያው እንደሚታወቀው በመለስ ጭንቅላት መለስ የፈጠራቸው የራሱን ስልጣን ለማራዘም በዛም በተጨማሪ ደግሞ የራሱን አጀንዳ ብቻ ለማስፈጸም ብሎ የፈጠራቸው እንግዲህ የፌደራሉ መንግስት በሚናበት ጊዜ ወደ 21 ሚኒስቴሮች አሉት። እነዚህ 21 ሚኒስቴሮች በመለስ ጭንቅላት ብቻ የተፈጠሩ እችን የሚያስበው እሱ ከሚያስበው ውጭ ማሰብ የማይችሉ እሱ የሚያስበውን ብቻ የሚያስፈጽሙ እንደዛ ሲሰሩ ከ20 ዓመት በላይ ሆኖታል። ወደ ክልል መንግስትም ደግሞ በሚመጣበት ጊዜ እንግዲህ የክልል መንግስቱ የኦሮሞ ክልላዊ መንግስት እንዲሁም የአማራው ክልላዊ መንግስት ሌሎችም ቢሆኑ አፈጣጠራቸውን በምናይበት ጊዜ በአንድ ጭንቅላት በመለስ የተፈጠሩ ስራቸውም የመለስን አጀንዳ ብቻ እና የእሱን ስልጣን ለማራዘም ተብሎ ሆን ብሎ የፌዴራችንና በፌዴራል አወቃቀር ስርና በብሔር ብሔረሰቦች ተብሎ ብቻ የእሱን አጀንዳ ለማስፈጸም የተፈጠሩ የእሱን አጀንዳ ብቻ የተሸከሙ እንደነበርና እንደ እግዚአብሔር ሆኖ ሊመለስ ከሞተ በኋላ ያው እንደሚታወቀው አሁንም ራሱ ቢሆን በጣም የሚገርም መለስ በሞት የለም። ነገር ግን ዛሬም ራሱ ሬሳቸው ላይ የአሁኑ የአዲሱ ፕራይም ሚኒስቴሩን በሬሳው ላይ አስቀምጠው መለስ አስቀምጣቸው ሁኔታዎች ብቻ የሚያስፈጽሙበት ታላቃችን መሪያችን እየተባለ ብቻ እሱ ከሞተ በፊት በኋላ ማለት ነው ያንን ሲያስፈጽሙ የምናይበት ሁኔታ ነው። እንግዲህ ምንድነው እሱ ከሞተ በኋላ እሱ ከመሞቱ በፊት እንደገለጽ ነው ማንም ሰው ይችላል ማለት እነሱ ያብራ ምንም እንግዲህ ያብራ ማለት ለመለስ ቅርብ ጓደኛ ነበረ። እንዲሁም ደግሞ ወደ ስልጣን ከመምጣታቸው በፊት አብሮ ሲታገሉ የትግል ጓደኛውም እንደነበረ፣ ነገር ግን በመለስ ጥቅም ላይ ስለመጣ ብቻ የመለስን አይዲያ በተወሰነ ሁኔታ በመቃረኑ መጨረሻ ላይ በኮራፕሽን ስም እስር ቤት እንደተከተተው እና አብርሃም ራሱ እንግዲህ ከመለስ ጋር ሆኖ የኦሮሞ ሲጨፈጭፉ እንደነበር እሱም ችግር ገብቶ እስር ቤቱ ምን እንደሚመስል ምስክር የወጣበት ይህንን ለታሪክ ስናይ ቆይተናል። አሁን ምንድነው መለስ ከሞተ በኋላ አንዳንድ የተፈጠሩ ሁኔታዎች አሉ። እሱ ምንድነው የተፈጠሩ? አንደኛ በኢህአዴግ መካከል ክፍፍል መፈጠሩ፣ ያ ክፍፍል መፈጠሩ ለኦሮሞ ይሁን ለሌሎች ብሔረሰቦች በአጠቃላይ ኢትዮጵያ ሕዝብ እንደ ጥሩ አማራጭ ነበር። ነገር ግን ጠንካራ ፖለቲካ ፓርቲ ስላልነበረ በመለስ ያየው እንዳስከተል ፕሮባብሊ ይሰራ ስለነበረ ያ አማራጭ ኦፖርቹኒቲ እስካሁን አልተጠቀምበትም። ሌላው ምንድነው ጥሩ ሁኔታ የተፈጠረ ምንድነው የክልል ባለስልጣናት የስልጣን ባለቤት መሆናቸው ስሜት የሚታይበት በተወሰነ ሁኔታ ኦፒዲዮች ውጭ ለምሳሌ በጣም አሁንም ራሱ ያንኑ የመለስን ሀሳብ የሚያራምዱ በጣም አደገኛ ኦፒዲዮች አሉ። ሌሎች ደግሞ ጥሩ አሁን ከዛ ተለይተው እኛም እኮ የተወሰነ ስልጣን አለን የሚል ስሜት የሚታይባቸው ከኦሮሞ ህዝብ ጋር ራሱ ሆነው ጥያቄ ያነሱ። ለምሳሌ የፊትሌ ኤክስፓንሽን በምናይበት ጊዜ መጀመሪያ ጥያቄ ራሱ የተነሳው ከኦፒዲዮ ባለስልጣናት ውስጥ ነው። ያ ጥሩ ነው። እንደዛ ልቶች እንደውም ሊበረታቱ የሚገባና ሌሎችም ደግሞ ከጥፋታቸው ታርመው ወደ ኦሮሞ ትግል እንዲቀላቀሉ መደፋፋቱ እና ሌላው በፖሊሲ በኩል እንደሚታየው ዛሬ በኦሮሚያ ክልል አብዛኛውን የኦሮሞ ልጆችን የጨፈጨፉት አጋዚ
አጋዦች ናቸው። የኦሮሞ ፖሊሶች አልነበሩ። እንዲያውም አንዳንድ ምንጮች እንደሚገልጹት እንግዲህ ወያኔ ከኦሮሚያ ፖሊስ ላይ እየተላካ መሳሪያውን ጋር እስከ መልቀም የደረሰበት ሁኔታ የሚታይበት ሁኔታ ነው ያለው እና በአጠቃላይ ምንድነው ኦፒዲዮ ከዛ መማር አለበት። ከዚህ በፊት የነበረው ሁኔታ በአጠቃላይ መቀየር አለበት። የተወሰነ የስልጣን ባለቤትነት የሀገራዊ ስሜት ሊሰማው ይገባል። እንደ በፊቱ መለስ በነበረበት ሁኔታ ዛሬ ማሰብ የለበትም። ምክንያቱም ሁኔታዎች ሁሉ ተቀይሯል። በመለስ ጭንቅላት ብቻ ማሰብ መለስ የሞተው ከ2 ዓመት በፊት ነበር። ሁኔታ ሁሉ ይቀያየራል። ያ ሀሳብ እንግዲህ ሀሳብ በምንልበት ጊዜ ሀሳብ ይወለዳል፣ ያድጋል፣ ይሞታል። የመለስ ሀሳብ ሁሌ ሊኖር አይችልም፣ ይቀያየራል። ቴክኖሎጂ ይመጣል፣ ግሎባላይዜሽን ይመጣል። ከዚህ ጋር ተራምደው ከኦሮሞ ህዝብ ጋር አብረው ኦሮሞ እየጠየቀ ያለው የሌላውን ሰው መክፈት አለ። እዚያ ያለው እኔ ኦሮሞ ነኝ፣ እኔ የኦሮሚያ ባለቤት ነኝ፣ መሬቱ የኔ ነው፣ መብቴ ይከበርልኝ የሚል ጥያቄ ኮንስቲቱሽናል የሆነ ጥያቄ ነው እየጠየቀ ያለው እና ከሱ ከኦሮሞ ህዝብ ጋር አብረው ትግሉን ማስፋፋት አለባቸው የሚል ስሜት ነው ያለን። ይህንን የጀመሩት በጣም ሊበረታቱ ሊመሰገኑ ይገባል። ቀሪዎችም ደግሞ ከትግሉ ጋራ ማበር እንዳለባቸው በዚሁ ጥሬን ያስተላልፋለን። አቶ ገዛኸኝ ጥያቄ የኦሮሞ ልጆች ተማሪዎች ሲደበደብ ሲገደል ሲተበተብ የኦፒዶ ባለስልጣናቶች ምን ያደርጋሉ? ምን ማድረግ ነበረባቸው? ለምን ቆመዋል ነው መሰለኝ። ኦፒዶ በመሰረቱ 2 አይነት ችግር አለበት። አንደኛ አመጣጡ የራሱ የሆነ ተጽዕኖ አለ። ይሁንና አሁንም በዛ ቦታ ላይ ያሉ ማለት ወጥቷልም ማለት ያስቸግራል። ማለት የሚፈልጉ በአሁኑ ሰዓት ታላቁ መሪ በሞቱበት ሰዓት ታናሹ መሪ ወደ ስልጣን የመጡት ታናሹ መሪ ሳይታሰቡ ነው ወደ ስልጣን የመጡት። ምክትል ነበሩ። በጣም የሚገርመው ደግሞ ይሄ አቶ ሙልካር የተባለው በፕራይም ሚኒስተር የክትልነት ስልጣን ነበራቸው መሰለኝ እና በእሳቸው እጅ የኦሮሞን ህዝብ ለመደብደብ ለመዘግተብ ቀጥታ ይሄ የኦሮሚያ ክልላዊ መንግስት ሲያርፉ ከስልጣን ከነበራቸው ከፍተኛ ስልጣን ወደ ታች ያደረጋቸው። ይሄ አቶ ሙልካር እንትናለት ለአቶ ኃይለማርያም የደረሰው እድል እንደማይደርሳቸው በምን አውቆ ነው? እንደው ዝም ብሎ ለምን ስልጣን ይገባናል አይሉም? እኔ አሁን መደብደብ የኦሮሞ ህዝብ ማለቁ ምን አይደለም። ለምንድን ነው እነሱ የበታችነት የሚሰማቸው? ኦፒዶ በጣም ከሚፈለገው በታች የበታችነት ይሰማቸዋል። ለምንድን ነው ወደ ስልጣን ለመምጣት የማይጥሩት? አሁን ሙልካርን ብናይ ወደ ላይ የመምጣት እንትን ያለው ወደ ታች ወረደ። ለምንድን ነው የሚወጡ? ለምን አይታለንም? እነሱ እየተዳደሙ እየተረሱ የኦሮሞን ህዝብ እየተረሱ ወደ ስልጣን ይመጣሉ። እነዚህ በገዛ ፈቃዳቸው ለምን ነው የሚወርዱት? የኦሮሞ ህዝብ እናስከብራለን ብለው ቆመዋል። ልክ ነው። አብዛኞቹ በደማቸው ኦሮሞ ላይሆኑ ይችላሉ። ይህም ደግሞ ኢህአዴግ እነዚህ የወያኔ ቡድን ወይም እነዚህ የሽፍታ ስብስብ ምንድነው ሲስተማቲካሊ የሆነ ነገር ተጠቅመዋል። የተጠቀሙትም በደማቸው ምናልባት ሀፍከት የሆኑትም እነዚህ ወይ ከአማራ ወይ ከትግሬ ወይ ከሌላ እንትን ያሉትን ዘር ያለባቸውን ኦሮምኛ የሚናገሩ በኦሮሞነታቸው የማያምኑ እነዚያን ሰዎች ወደ ስልጣን እንዲመጡ በማድረግ ወደ ስልጣን አምጥቷቸው በአብዛኛቸው 50-50 ማለት ይቻላል ኦሮሞ የሌለባቸው አሉ።
ይሄ ደግሞ ለወያኔ ትልቅ አድቫንቴጅ ነው። እነዚያ ስልጣን ይፈልጋሉ አይደለም። ወያኔ የሚጠቀመው እነዚያን ለሁለት ወይ ለሶስት በመከፋፈል አንደኛው ትክክለኛ ኦሮሞ ለኦሮሞ ህዝብ ጥቅም የቆመ ሌላው ደግሞ የኦሮሞን ጥቅም ማስጠበቅ። ይሄ ስለ ኦሮሞ የሚናገረው ትክክለኛውን ኦሮሞ ምንድን ነው የሚያደርገው? ሀፍ ከት ነው። ምንም የኦሮሞ ግማሽ ወይም ደግሞ ምንም የኦሮሞ ደም የሌለበትን የሌላቸውን በእነዚህኛው ላይ በማንሳት እንዲዳከም ያደርጋል። አሁን ብዙ ጊዜ እኔ አሁን ኦፒዶ ስለ ኦሮሞ ብቻ አይደለም፣ ኦፒዶ ራሱ እንዴት መቀጠል እንደሚችል ግራ ይገባኛል። እኔ ለምን እንድኩም ቆም ብለን እንደማስቡ ራሱ አይገባኝም። ምክንያቱም ከ20 ዓመት ወዲህ ስናይ ስንት የኦሮሞ ባለስልጣናቶች ከፍተኛ የፖለቲካ ኃላፊነት የነበራቸው የማስተዳደር ስልጣን የነበራቸው ስንቶቹ ናቸው ከሀገር የተሰደዱት? ይህንን ቁም ብሎ መለስና የመለስ ቡድን ሲያደርጉ የነበረ ነው። ምክንያቱም እነዚህ ሰዎች በስልጣን ላይ ከቆዩ ከጣማቸው ካወቁ፣ ህዝባቸው እንደሚጎዳ ካወቁ ነገር በእኛ ላይ ይነግታሉ። አሁን ትልቁ ፍርሃታቸው ኦፒዶ እየጠነከረ መምጣት የለበትም ነው። አሁን እንዳውም የተማሪ የአሁኑ ጭፍጨፋ ኦፒዶን ለመከፋፈል ወይ ደግሞ ኦፒዶን ለመደበቅ ወይ ኦፒዶን ከህዝብ ለማጋጨት ሆን ተብሎ የተደረገ ነው። ማንኛውም ሰው የራሱ ሰው ህዝብ ሲሞትበት የማይሰማው የለም። ኢህአዴግ ግን የኛ አይደለም፣ የኦሮሞም አይደለም፣ የአማራም አይደለም። ኢህአዴግ ሽፍታ ነው። ይህን የሚሰማው ለማለት አይችልም። ኦፒዶ ግን በመሳሪያ ተገዶ ነው። ከዚያ መውጣት አለበት። በመሳሪያ ኃይል ተገዶ ነው። ኦፒዶ ማድረግ ያለበት ኃይሉን ማጠናከር ነው ያለበት። የጦር ኃይሎችን ግን ሲቋቋም የራሱን ሰው እዚያ ውስጥ መክተት ነው ያለበት። ሰራዊት ሲቋቋም ባለስልጣናቶች ከፍተኛ መኮንኖች ማዕረግ ያላቸው ኦሮሞዎችን መክተት ነበረበት። አላደረገም እና በአሁኑ ሰዓት ወያኔ ይህንን ሁኔታ በመጠቀም ነው ኦፒዶችን እንዳይመጡ እንዳይቀናቀኑ ከህዝባቸውን ጎን በእርግጥ ሁሉም ስለ ህዝቡ ያስባል ማለት አልችልም። ብዙ ኦፒዶች የኦሮሞ ህዝብ ብዙ በድሏል፣ ብዙ ነገር አድርጓል። ይህንን ይሰማኛል፣ አውቃለሁ። ግን ቆም ብሎ እንዳያስቡ ሁሉ የሆነ ተንኮል እየሰሩባቸው እንዳይደራጁ አንድ እንዳይሆኑ አሁን በሚዲያ ሲሰማ በምን ሲሰማ ኦፒዶ ለአራት ለአምስት ለኦሮሞ ህዝብ ብሎ አይደለም እንደዚህ የሚያደርጉት። ራሳቸው ስልጣን ላይ ለመቆየት ኦፒዶን ማዳከም የግድ ይሆንባቸዋል። ኦፒዶን ከሚፈለገው በላይ ነው ያደረኩት። ራሱን እያወቀ እየመጣ በመጣ ቁጥር በፊት ስለ ኦፒዶ ምንም አያስቡም፣ ምንም አያሳስባቸውም ነበር። ግን ከትንሽ ጊዜ ወዲህ አሁን ኦፒዶ ጥያቄ መጠየቅ ሲጀምሩ አገር ማልማት የሚባለው በጀትም እንደማንኛውም እንደ አማራዊ ክልል ይሰጣል፣ እኛም ሀገራችንን እናድርግ በሚሉበት ሰዓት ኦፒዶን ማዳከም ነው ትልቁ ስራቸው። ኦፒዶ ራሱ ተዳክሟል። ኦፒዶ በሌለበት ከኦሮሞ ህዝብ ላይ የወያኔን ወይም የአጋዘን ሰራዊት መመከት ይችላል ብሎ መገመት ይከብደኛል። ኦፒዶን ሆን ብሎ አዳክሟል። ይሄ ደግሞ የመለስ ሴራ ነው። ስለዚህ በሌለበት ሰዓት ምንም ማድረግ አይችልም። ባይችልም ደግሞ አይችልም ብሎ እንትን ማለት አልነበረባቸውም። ትልቅ ጥፋት ነው። ምክንያቱም ተማሪ ምንም ሳይሆን በመብቱ ከታገለ እነዚህ ደግሞ ያላቸውን አቅም መጠቀም ነበረባቸው። ይህ ጥፋት ነው። ከዚህ መማር ነው፣ ካለፈው መማር ነው ያለባቸው። አሁን ኦፒዶ ማድረግ ያለበት
ኦፒዶ የኦሮሚያ ፖሊስ ከተለያዩ ምንጮች እንደሚሰማ ከሚዲያም እንደሚሰማ የኦሮሚያ ፖሊስ አልተወከልም ብሎ አጋዚ መጥቶ ነው እንደተረደው። አጋዚ ይሄ አጋዚ ምንድን ነው? የኢትዮጵያ ሰራዊት ነው? ፌዴራል ነው? ምንድን ነው? አናውቀውም። ኬት እንዳመጧቸው የምን ስብስብ እንደሆኑ አይታወቅም። ምክንያቱም እነዛም የሽፍታ ቡድኖ የሽፍታ ስብስቦች ሌላ የሽፍታ ስብስብ ፈጥረው በፈለጉበት ሰዓት በፈለጉ ቦታ ላይ የፈለጉ ሰዎች የሚያስገቡ ናቸው። የኦሮሚያ ፖሊስ አሁን በዚህኛው እንዲሁም ባለፈው ጊዜውን ባላስታውስ አንድ የኦሮሞ ፖሊስ ሲጠየቅ ሻሸመኔ ላይ እኛ በቪኦኤ ትክክለኛ እንትኑ አላውቀውም አላስታውስም። ፖሊስ የኦሮሚያ ፖሊስ ያሰረውን እነዚህ ፌዴራል ነው ምናምን የሚባሉት በጉልበት ወስዶ መንገድ ላይ ገደሉ አደረቀ። ሽፍታ ከዚህ የበለጠ ሽፍታ እኮ የለም። በህግ የተያዘ ሰው እጅግ በህግ ጥላ ስር ያለበ ወስዶ ገደሉ። ተማሪ ከትምህርት ቤት የወጣ ተማሪ ደብተርና እርሳስ ያዘ ገደሉ። ስንት ተማሪ ገደሉ። ግን ምንድን ነው ጥያቄ ትክክል ነበረ። ምንም ያጠፉት ጥያቄ የለም። ከኋላቸው ሰው ነበረ። ከኋላ የነበረውን አይደለም ከነበረ የሌለ ነገር ነው። ለምንድን ነው የሚነግሩን? እና ጥፋቱ የሚመጣው ከኢህአዴግ ነው። መንቶ ከኢህአዴግ ነው። ከነዛ ከሽፍቶቹ ነው። ኦፒዶም እንደ እንትን ነው፣ እንደ ጓንትን የተጠቀሙት። ገዳውም አስገዳውም ኢህአዴግ ነው። ኦፒዶ ማድረግ አለበት። አቅም ማጠናከር አለበት። የሚመጣውን መመከት ነው ያለበት። እነዚህ ሀብከስ ማንኛውም ሰው እኔ አሁን እንግሊዝ ሀገር ነው ያለው። እንግሊዝ ሀገር አይደለም መኖር እችላለሁ። ሀብከስ ስለሆነ ኦሮሚያ ውስጥ አይኖርም የሚል ህግ የለም። የኦሮሞ ደም ስለሌለበት አይኖርም የሚል ህግ የለም። በያን የሚጠቀመው ኦሮሞ ሌሎችን ብሔረሰቦች ለማባረር ለመግደል እንደዚህ ለማለት እንደዚህ ለማድረግ የሌለ ነገር እንትን እያሉ ስለዚህ ኦፒዶ ወደ ስልጣን የሚመጣውን ማወቅ አለበት። ማን መምጣት እንዳለበት። አሁን ሙክታር ትክክለኛ ኦሮሞ ላይ አይደለም አጠራሪት ነው። ስለዚህ በሙክታር ተጠቅመው የኦሮሞን እያስጨረሱ እንደገና ደግሞ የሚታሰር መክዶ ሊኖር ይችላል አናውቀውም። ስለዚህ ኦፒዶዎች ማድረግ ያለባቸው ራሳቸውን ማጠናከር ነበረባቸው። በሰው ላይ መመሰል የለባቸውም። ስልጣን ኢህአዴግን ከጣመው፣ ወያኔን ከጣመው፣ ትግሬን ከጣመው ኦሮሞ ለምንድን ነው የሚያጥመው? ኦሮሞ ለምን ራሱን አያስተዳድርም? እኛ እናስተዳድር ለምን አይለም? እኛም ከነሱ ጋር እንሆናለን። ለምን ከኦፒዶ ፕራይም ሚኒስትር አይመረጥ? ከዛ ነው የሚመጣው። መብትን ለማስከበር አቅም ስልጣን ሊኖር ይገባል። ኦፒዶ ምንም ስልጣን በሌለው አቅም ምንድን ነው ማድረግ የሚችለው? እና የመጀመሪያው ጥያቄ ኦፒዶ ጥያቄ መሆን ያለበት ትክክል የስልጣን ክፍፍል ለእኛም ይገባናል። አገሪቷ እንደዚህ በኢትዮጵያ ሁና የምትቀጥል ከሆነ ኦፒዶም በቂ ስልጣን ሊኖረው ይገባል። ስልጣን በሌለው ሁኔታ ወያኔዎች የሚለቁትን አጋዥንም ፌዴራልን መቋቋም ይችላሉ ማለት አይከብደኛል። ትልቁ መፍትሄ ይሆናል ብዬ የማስበው ኦፒዶ 280 እነዚህ አካባቢ መቀመጫ አላቸው። 280 መቀመጫ አላቸው እና እኛ ፕራይም ሚኒስተር መሆን አለብን። እኛ የጦር ኃይሎችን መምራት አለብን። እኛ ፌዴራልን መምራት አለብን። ይሄ ማንሳት አለባቸው። ይሄ ከተመለሰ ከራሳቸው ላይ በህዝባቸው ላይ በሀገራቸው ላይ የሚመጣውን ሁሉ መገለጽ ይችላሉ። በህዝብ ተቀምጦ ያልተባለ አሁን ስለ አዲስ አበባ ያላቸው ሰንዝቆ አቅም ስለሌላቸው ነው። ምንም እንትን የለም።
መልካም መልካም አቅም የሌላቸው አቅም ስለሌላቸው ስልጣን ስለሌላቸው ስልጣኑ በሙሉ በኢህአዴግ ስር ነው የገባው። ጥሩ ነው። ወደ ሌላ ጥያቄ እንሸጋግራለን። ጥያቄዎቹን እንግዲህ ወደ ማጠናቀቅ ላይ እገኛለሁ። ባካችሁ እያሳጠራችሁ ከሰዓት ጋር እንሄዳለን። አቶ አብዮት በሁለት ደቂቃ ውስጥ ከድረ መለስ ዜናዊ ሞት በኋላ አሁን ያለው ኦፒዶና በፊት ያለው ኦፒዶ እንደው በጠቅላይ ሚኒስትር መለስ ዜናዊ በነበሩበት ሰዓት ጥንካሬያቸው ይታያል ወይስ አሁን መለስ ከሞተ በኋላ እውነት ሰው እንደሚለው ኦፒዶ ጥርስ አውጥቷል የሚባለው እውነት ይሆን? በየትኝ እስኪ እንዴት ትገመግመዋል በሁለት ደቂቃ ውስጥ? ያ እንግዲህ ምንድነው መለስ በፊት እንዳልኩት ምንድነው የኦፒዶ ብቻ ሳይሆን የክልላዊ መንግስቶችና የፌዴራል መንግስት እንዳለ መለስ ጭንቅላት የተፈጠሩ ነበሩ። ይሄ የታወቀ ነው። እንዳልኩት ምንድነው መለስ ከሞተ በኋላ ችግሩ ምንድነው? መለስ ከሞተ በኋላ የሆነ ነገር ምንድነው? በፊት ሀራሪቲ አልነበረው ማለትም ፕራይም ሚኒስቴር አለ። ከዛም ቀጥሎ የተለያዩ ሚኒስቴሮች አሉ፣ ክልላዊ መንግስቶች አሉ። እንዲሁም በስሙላ ብቻ ስሙ የስልጣኑ ስሙ ጠራ ነበር እንጂ ጠቅላላው በሜት የተደረገው ወይም የተያዘው በመለስ ነበር። ሌሎቹ ያሉን ብቻ ነበር የሚያስተምሩት እንጂ ስልጣናቸው ራሱ ከየት ተነስቶ ወዴት ይሄዳል የሚለው አንደርስታንድ ያደርጉበት ሁኔታ አልነበረም። ከዛ በኋላ የሆነ ምንድን ነው መለስ ከሞተ በኋላ የሆነ ነገር ምንድን ነው? እሱ በሚሞትበት ጊዜ ሁሉም ስልጣናቸው የት ቦታ እንደነበረ ስለማያውቁ የትኛው ጊዜ በላይ አካላት እንግዲህ ምንድን ነው አንደኛ ስልጣን ሲከፋፈል በህገ መንግስቱ ላይ ተሞክቶ ነው። ይህ በቶላ አልነበረም እንደ ኮንስቲቱሽኑ ከሆነ ማለት ነው። ነገር ግን ይሰራ ነበረው ምንድን ነው እንደ ኮንስቲቱሽኑ ሳይሆን የመለስን ሀሳብ ብቻ የመለስን ስልጣን ብቻ ለማራዘም እና የእሱን አጀንዳ ብቻ ለማስፈጸም ተብሎ የተሰራ ኮንስቲቱሽኑ ዝም ብሎ ለቲዮሪ ብቻ የተቀመጠ ስለነበረ ሃይራርኪ አልነበረውም። ሃይራርኪ በሌለበት ደግሞ ምንድን ነው የሚሆነው? ሁሉም አንተ ማን ነህ እኔ ምንድን ነኝ? ምክንያቱም ህዝቡ ላይ ተመክቶ አይደለም ያ ስልጣን የተመሰረተው። ስለዚህ ኮንስቲቱሽኑ ላይ ደግሞ ተመክቶ የተፈጠረው ስልጣን ያ ሰው ያንን ሁሉ ጊዜ አድርጎ ያንን ኮንትሮል አድርጎ ሊቆጣጠር የነበረው ከመሀል ሲወግም ከመሀል ሲጠፋ ሁሉም ምንድን ነው የሚሆነው? አንዱ ለአንዱ የመታዘዝ ሁኔታ የለም። ምክንያቱም በዚህ ላይ የተመለከተ አይደለም ማለት ነው። ስለዚህ ምንድን ነው የሆነው? በሁሉም ስፔሻሊ በሶስቱ ተቋማት በፌዴራሉ መንግስት፣ በኦሮሚያ ክልላዊ መንግስትና እንዲሁም በአማራ ክልላዊ መንግስት ላይ ሽኩቻ ነበረ። የስልጣን ሽኩቻም ነበረ። ፕራይም ሚኒስቴሩ ማን ይሆናል የሚለው እንደገና ደግሞ መለስና የመለስ ግሩፕ ሌሎችን በጣም ይጮክ ስለነበረ ሌሎቹ መለስ በሚሞትበት ጊዜ የመለስ ግሩፕ ጉልበት ስላጣ ያኛው የበቀል ሁኔታ ያየንበት ለምሳሌ በኮራፕሽን ስል ስንቱ ሰዎች ነበሩ የታሰሩት። ያ የሆነ ምንድን ነው ያንን ቁጭት የመውጣት ሁኔታ ነበረ። ስለዚህ በዚህ አኳያ የኦፒዲዮ ውስጥ የተወሰነ ኦፒዲዮ ውስጥም መለስ በነበረበት ጊዜ ከፍተኛ በደል የተሰጠንባቸው የነበሩ ሰዎች በግለሰብም ቢሆን በተቋማት ባይሆንም በግለሰብም ደረጃ ቢሆን መለስ ከሞተ በኋላ ግን የመጠንከር ሁኔታ የበቀል ሁኔታ እኛም የስልጣን ባለቤት ነን የሚለው ስሜት አንዳንዶቹ ጋር የሚታይ እንግዲህ በቂ አይደለም። ያ ኦሮሞ ወደሚፈልገው አቅጣጫ በአሁኑ ሰዓት ይወስዳል የሚለው ቦታም ባንደርስ ነገር ግን ጥሩ እንደ መነሻ የሚሆን ሁኔታዎች የታዩ መሆኑን ነው የማየው። ስለዚህ እሱ መጠንከር አለበት። ኦሮሞ በፓርላማ ውስጥ ሆነ በሌሎቹ እንግዲህ በምንድን ነው በህዝብ ብዛትም ኦሮሞ ከፍተኛ ነው። በኢኮኖሚ በሚለስበት ጊዜ ያችን ሀገር ጠቅላላ ከ60% በላይ ከዛም በላይ የሀገሪቷን ኢኮኖሚ የሚመጣው ከኦሮሚያ ክልል ነው። ይሄ ሙላ ሪሶርስ ይዘው ሁማን ሪሶርስን ይዘው ያለው ስልጣን ፓርላሜንቱን ደግሞ በሚከጅበት ጊዜ ከ175 በላይ ኦፒዲዮ የፓርላማውን መቀመጫ ኮንትሮል ያደረገበት ይህን ሁላ አንድ ላይ ቀምቀው ያችን ሀገር የራሳቸው የማድረግ ኦፖርቹኒቲ በሚመስሉ ግልጽ ሆኖ የተቀመጠ ስለሆነ ያኛውን ለመቆጣጠር ሲጣጣሩ የሆነ የሚታይ ነገር አለ። ነገር ግን እሱን ገብተው ወደዛ የመወሰዱ ሊበረቱበት ጥሩ ነው የሚል ስሜት ያንን ለዛም ነው እነዚህ ሰዎች በጣም ያንን ስለፈሩ ነው የኦሮሞን አይደንቲቲ ላይ ቶሎ ብለው ያንን ክራሽ አድርጎ ልክ አቶ ገዛሚ እንዳሉት የኦሮሞንና ኦፒዲዮን አንድ ላይ በማዳቀት
መልካም አቶ ገዛኸኝ በሁለት ደቂቃ ውስጥ ያጠናቁልኝ ታላቁ መሪ ከሞቱ ታናሹ ምንም አላሻሻሉም ግን ኦፒዶ ምንድነው በዚህ በአጭር ጊዜ ውስጥ አልተራቶ ለስልጣን ይበቃል ሌላ ጥያቄ ነው ምን ያክል እውነተኛ ኦሮሞ ኦፒዶ ውስጥ አለ ሌላ ጥያቄ ነው ግን ያሉት ይታያሉ ጥሩ እድሎች ይታያሉ ይሄንን ጥሩ ግንኙነት ከወዲሁ ለማከል አሁን አንደኛ የተጀመረው እንትን የኦሮሚያ ክልል ውስጥ ያለምንም እንትን ገብቶ የኦሮሞን ህዝብ መጠበቅ ኦፒዶና ኦሮሞን ማጋጨት ነው አንድ በን ኦፒዶን የሚያጋጥሙበት ነው ሁለተኛ ይህንን ጥያቄ አንስታችኋል ተብሎ የሚታሰሩ ሌሎችም ኦፒዶች እንዳሉ ይገባኛል ይህን ሁለተኛው ኦፒዶን የሚያጋጥሙበት ነው በሌላም ከሀገር እንዲሰደዱ የሚደረጉ ኦፒዶች ይኖራሉ ይህንን በመጠቀም ኦፒዶን የማዳከም ስራ ነው የወያኔ ቡድን የሚሰራው እኔ ኦፒዶች ሁሉ ብሎ ማየት የሚገባቸው ዩነቢን እንደተመው ሌሎችም እንደተማቸው ከኢህአዴግ ጋር ሰርቶ ዶክተር መጃቸው ለምሳሌ ምን እንደተማቸው ይህን ቁሞ ማየት አለባቸው እና ስልጣን የመቀበል ኦፖርቹኒቲ አላቸው ስልጣኑን ይረከቡ እንትን ስልጣን ሲኖራቸው የኦሮሚያን መብት ማስከበር ይችላሉ ስልጣን የኦሮሚያ የምትሆነው እነሱ ስልጣን ሲኖራቸው ስልጣን የላቸውም አሁን ስልጣን ሊኖራቸው ይገባል ኦሮሚያ በኢትዮጵያነት የሚቀጥል ከሆነ የኢትዮጵያ አካል ሆና የሚቀጥል ከሆነ አብዛኛው ማጆሪቲ ኦሮሞ ስለሆነ የማጆሪቲ ለማጆሪቲ የሚገባ ስልጣን ለኦፒዶ መሰጠት አለበት ይሄ በመለሰት ዝም ብሎ እነዚህ ሽቶች የሚያደርጉት ነገር እኔ ህዝብን ለበለጠ የሚያመሳሳ ወደ ብጥብጥ የሚያመጣ እንጂ መፍትሄ አያመጣም የኦሮሞ መሬት መሸጥ ኦሮሞን መግደል ክፍሉን ወደኋላ አያስቀርም አያውቅም ያባብሳል ምክንያቱም አይተናል ለመቶ ዓመት የኦሮሞ ተገደለ የሰሚን አላቆመ ስንት በኢህአዴግ እንኳ ስንት ባለበት እኔ ባለበት እኔ በተመረጥኩበት አካባቢ ስንት ሰው ተርዞ ራሳቸው ገሎ አጋዚ ገሎ ምንም መሳሪያ ያልታጠቀ ምንም የጦር መሳሪያ የሌለ ወንድሙን የማይገል ወንድሙን የገደለ ህዝብ የራሱን ህዝብ ይቀረጸ ብሎ በሌሎች በኛ በተቃዋሚዎች ላይ ሰላማዊ ሰልፍ ሲያስወጡ ነበር ይህ አሁን ኢህአዴግ እነዚህ እንትኖች ሰላማዊ ሰልፍ ሲያስወጡ ምን ያደርጉ እንደሆነ አይገባኝም እንደሚያስቡም አይገባኝም ምክንያቱም ሰላማዊ ሰልፍ የሚወጣው ህዝብ የዛው አካባቢ ህዝብ ነው የተደረገው ነገር እዛው ያቁታል ማንም ለማታልም ራሳቸው ላይ የሆነ ገመድ እየተነጠሙ ይመስለኛል ልጅን ደግሞ በልጁ ላይ ሰላማዊ ሰልፍ እንቃ ማለት እኔ በጣም ትልቅ አጥፋት ነው ጀሩርን መልካም እንግዲህ ወደ ቀሪው ጥያቄዎቼ አመራለሁኝ ተሰሙኛላችሁ ሄሎ
መልካም ይቅርታ በመሃል ስለተፈጠረው የቴክኒክ ችግር እንግዲህ አቶ ገዛኸኝ እንደገለጽከው ወያኔ ገሎ ያፋልጋል አስለቃሽም አልቃሽም ራሱ ወያኔ ነው የመጨረሻ ጥያቄ ያድርግ የፈለኩት ምንድነው ቁጥሩ በርከት ያለ የኦሮሞ ተወላጆች በእስር ቤት እየተንገላቱ ይገኛሉ የሚያሳዝነው ደግሞ ምንድነው በክልላቸው በኦሮሚያ ዞን ውስጥ የተያዙ የኦሮሞ ተወላጆች በፌደራል ፍርድ ቤት ወይም በኦሮሞ ከኦሮሚያ ክልል ወጣ ያለ በሌላ ብሔረሰብ እንዲዳኙ በትግራይ ወይም የኢህአዴግ ያስቀምጣቸው የጦር ካምፕ ፍርድ ቤቶች እንዲዳኙ ይደረጋል በውጪ ያለው የኦሮሞ ተወላጅ ድምጽ ለሌለው ድምጽ መሆን የሚገባው ህዝብ ምን ማድረግ አለበት ትላላችሁ እንደዚህ አይነት ዘግናኝ ፍርድ አሰጣጥ መቆም የሚችለውስ እንዴት ነው ትላላችሁ አቶ ገዛኸኝ ሁለት ነው አብዛኛው የኦሮሞ አሁን ባሁኑ ያያበር ሁሉ ነገር አዲስ ይሆናል እንጂ በአብዛኛው እንደዚህ የነበረ ነገር ነው ከነዚህ ችግሮች የምንጠብቀው ነገር ነው አዲስ ነገር አይደለም መለስ እንዳለበት መለስ እንደሌለበት እኔ ወላይታ ሁሉ ያሻሻል የሚል ግምት ነበረኝ አላሻሻልም ምክንያቱም ወላይታው ራሱ ራሱ ፍርድ ስላለ ለራሱ ሌላ ዳኛ ያስፈልጋል ወደዚህ ሲመጣ ውጭ ያለው አገር ቤት ያለው ምን ማድረግ ያለበት የሚለው ውጭ ባለው አሁን እንደምናየው ይዞ የተደረገው እኛ አሁን ወጣቱ ብቻ አይደለም የሞተው ብቻ አይደለም እኛም በቁም ሞት ነው ህዝቡ ወደ አንድ እየመጣ ነው ሰላማዊ ሰልፍ እየወጣ ነው የሚደረገውን ነገር መረዳት ያለበትን ነገር ማድረግ ያለበትን ነገር ቃል እየተገባ ነው ቃሉን በተግባር መፈጸም ነው አገር ቤት ያለው ደግሞ ነጋዴ ብር ያለው በብሩ እውቀት ያለው በእውቀቱ ዳኛው ምን ያለ ለዳኝነት የሚከተለው ወያኔ ወይም እነዚህ ትግሮች ከትግራይ ከመቀሌ ያመጡ ብር ሳይሆን ከኦሮሚያ የሚሰነዘር ብር ነው ለዳኛ የሚከተለው ለፌደራል የሚከተለው ከኦሮሞ ገበሬ ልጁ ከሞተበት ከአባት ላይ ተሰብስቦ ነው ደሞዝ የሚከተለው ይህንን መረዳት አለበት በቃን ማለት አለበት በራሳችን ገንዘብ ራሳችንን አይጨርሱም የሚከፍለው ወያኔ የሚከፍል ማን የሚከፍል ግን ብር የሚመጣው ከኦሮሚያ ነው ይህን ዳኛው ማወቅ አለበት እኔ ዳኛው እንዴት እንዳልገባው አላውቅም ፖሊሱ እንዴት እንዳልገባው አላውቅም ሰራዊቱ እንዴት እንዳልገባው አላውቅም ኢህአዴግ ከትንሹ አንስቶ የሚከፍለው ይመስል ኢህአዴግ ህግ ጥሶ ህግን በቀረዳ መጥቶ ከለንግ ደግሞ እንደዚህ አድርጉ ምን በቃኛ ማለት አለበት እና የኦሮሞ ህዝብ ካልጠነከረ አንድ ካላበር ተዋርደናል አልቆኛል በጥይተናል ስለዚህ ለኦሮሞ ነጋዴም ተማሪም መንግስት ሰራተኛም በፖሊስ ሰራዊት ውስጥ ያለ ከዚህ ውርደት ለመዳን አንድ ሊሆን አለበት ይሄንን አረመኔ በቃ እኛ እስከ መቼ ነው የሚገበረው እስከ መቼ ነው መሬታችን የሚቀማው የሚጠለቀው መሳዎችን መትከል አለበት ዳኛው በቃ ህግ የሚፈጥረውን ብቻ ህግ የሚለውን ብቻ መስረት መቻል አለበት በኦሮሞ እንዳናቶች እንትን ኢህአዴግ እንደሚቀጥሉ ኢህአዴግን በዚህ እንዳደረገው አይነት ነገር አድርጎ በትእዛዝ ፍርድ መስጠት የለበትም በቃ ማለት አለበት ግን ሰው በጥይት በምንነት ሊሞት አይቀርም ስለዚህ በቃ በቁም ስለሚወጥ ሊሞት አለብን ማለት አለብን ነፃነታችንን ማስከበር አገራችን መመለስ ያለብን ዛሬ ተበቃ ቡራኒ ሆነታ ከተወሰደ ነገና ለቀምት እንደማይወሰድ ገምን እናውቃለን ለቀምት ውስጥ የነገር ጦርኛ ያን ነገርን ከአንድ በኋላ ፌደራል እንደማይባል ገምን እናውቃለን መቆሚያ ውስጥ ምን እንደሆነ ገምን ያውቃል ኦፒዶች ታውቃሉ ስለዚህ የኦሮሞ አንድ መሆን አለበት መታገል አለበት
ኢህአዴግ ውስጥ ያለውን ከውጭ ያለውን አንድ መሆን አለበት። ኢህአዴግ ውስጥ ያለውን ይገባኛል ሰዎች እንዴት እንደሚገቡ ተቸግሮ ነው የሚገቡ ኦሮ ለመሸጥ ለኢህአዴግ ፍቃዱን የሚጠይቀው አርሶ ለመግዛት ኢህአዴግን ነው ስልጣን ፍቃዱ የሚጠይቀው። ስለዚህ ተቸግሮ ነው የሚገባ ሊገባም ደግሞ ምንድነው አሁን አገሬ የኔ ነው ይሄ መብት የኔ ነው ብሎ እዚያ ውስጥም ያለው ከውጭም ያለው ለነጻነት መታገል የሚያስፈልገው መስዋዕትነት መክፈል አለበት። እንደዛ ካልሆነ ነጻ አንወጣም። ስለዚህ ይሄ አገራ ማለት የሚለው ዳኛውን ፖሊሱን ምንም ኢህአዴግ ከመቀሌ አምጥቷል። ከመቀሌ የሚመጣ ምንም አይነት ነገር የለም። ምንም እነሱ መከራከር ይችላሉ። ከኔ ጋር መከራከር ከመቀሌ መጥቶ ለኢትዮጵያ ኢኮኖሚ ድጋፍ ይሆናል የሚል አንድ እንትን የላቸውም። ከመቀሌ መጥቶ ለኦሮሚያ በመቀሌ ላይ ተደግፋ አይደለም ያን ኦሮሚያ በራሷ ላይ ተደግፋ መቀሌ በኦሮሚያ ተደግፋ ስላሉ እኛ ማለት ያለብን በቃል ራሳችንን እናስተዳድር። ኢትዮጵያን እንደ ኢትዮጵያ የምንቀጥል ከሆነ ደግሞ ተገቢው ስልጣን በቂ ስልጣን የራሳችን መብት ሳናስነካ አብረን መኖር እንችላለን ማለት ነው። ምክንያቱም የወክሉ ዓላማ እንደሚችለው የራሳችን መብት ሳናስነካ አብረን መኖር እንችላለን። መልካም አቶ ገዛኸኝ በቂ ስልጣን በቂ ቦታ ይገባናል ማለት አለባቸው። መልካም አቶ ገዛኸኝ እንግዲህ ይቅርታ ከአቋረጥኩኝ ከሰዓት ጋራ ነው እየሮጥኩ ያለሁት። ቀደም ሲጠቅሱት ምንድነው ይገባኛል ከችግር የተነሳ ፍቃድም የሚጠይቁት ወያኔን ነው አርሶ ለመብላትም ወያኔን ነው ብለዋል። በውጭ ያለው ደግሞ ሰርቶ ጥሩ አየር ተንፍሶ ሰላም ወጥቶ ሰላም የሚገባው የኦሮሞ ተወላጅ አንዳንዱ ህሊናው ሆዱ ህሊናው የሆነበት ደሞ አለ። ለመሬት ያባቱን መሬት ከወያኔዎች ለመውሰድ ተደብቆ እየሄደ ወገኑን አሳልፎ እየሸጠ ያለ ቁጥሩ በርከት ያለ ነው። ቤት ይቁጠረው። አቶ አብዮት በመጨረሻ እስኪ ጠቅለል አድርገው በ2 ደቂቃ ውስጥ ያጠናቁልኝና እንሰናባበታለን ከይቅርታ ጋራ። ነው የዳኛ ጉዳይ ያው እንደሚታወቀው አንድ መንግስት አወቃቀር በሚናገር ጊዜ ስልጣን አካላቶች ነው ያሉት። ህግ አውጪ በተጻፈና ህግ ተወዳጅ ተብሎ በህገ መንግስት ላይ ተመሰረተው የተቀመጠው እንግዲህ እንደሚታወቀው ምንድነው አንድ ሀገር ዲክታተር ያለው ዲክታተር አገዛዝ ከወደቀች ያው እንደሚታወቀው ህግ አውጪ ፓርላማው በአስፈጻሚ አካላት ነው የሚተዳደረው። የአስፈጻሚ አካላትን ዓላማ ብቻ የሚያራምድ ሆኖ ነው የሚታየው። እንደገና ህግ ተርጓሚ ዳኛውን በሚናገር ጊዜ ግን ከዛ የተለየ አይደለም። እንግዲህ ዳኛው የኦሮሞ ጉዳይ የፖለቲካ ጥያቄን በተመለከተ ፍርድ በሚናገር ጊዜ የታወቀ ነው። ዳኛው ኦሮሞ ሆነ ኦሮሞም አልሆነም ዞሮ ምንድነው ፍርዱን የሆነው ያው አስፈጻሚ አካላትን በወገነ ሁኔታ መሆኑ ምንም አጠያቂ አይደለም። ለ20 ዓመታት ከዛ በፊት የነበሩ ስርዓቶች ላይ ለ130 ዓመት የኦሮሞ ህዝብ በእንደዚህ ያለ ግፍ ሲተዳደር 130 ዓመታትን አስቆጥሯል። በእንደዚህ ያለ ችግር ማለት ነው። ስለዚህ ህግ ተርጓሚውን በአስፈጻሚ አካላት በዚህ በምስር የወደቀ መሆኑ ምንም እንትን የለውም። ወደ ሌላው ጥያቄ ምንድነው የውጭ ኦሮሞ ወይም ውጭ የሚኖሩ ኦሮሞ ምን ማድረግ አለባቸው የሚለው ነገር እኔ ምንድነው እኛ እዚህ ሌላ ሀገር የሚኖሩ ሰዎች ማድረግ ያለብን ምንድነው እኛ የምናደርጉት ትግል ሪዚስታንስ ማድረግ አለብን። ምንድነው እኛ የትግሉ ባለቤት ወንድምንቀላል የኦሮሞ ህዝብ እዛ የሚኖር ሀገር ቤት የሚኖር መሆኑን በጣም ዲስታንስ ማድረግ አለበት። ስለዚህ ህዝብ ብቻም ሳይሆን የፖለቲካ ፓርቲዎችን በምናይበት ጊዜ እንግዲህ እንደሚታወቀው 2 ክፍፍል ያለው አንደኛው በሰላማዊ ትግል የተሻለ አማራጭ ነው ብሎ የሚያስቡ ሌላ ደግሞ በመሳሪያ የተሻለ ነው ብሎ የሚያስቡ ተቋማት ወይ ደግሞ አስተሳሰብ ነው የዚህ ሀገር ባለትም ውጭ ሀገር የሚኖሩ ኦሮሞ ህዝቦችን የተለየ አርጂ የሚያካሄደው ብቻ ምንድነው በሁለቱም በኩል አንድ ነገር ማወቅ ያለብን ምንድነው በመሳሪያ ቢሆን በሰላማዊ ትግል ቢሆን ዋናው ምንድነው ሳክሪፊኬሽን ነው። እኛ ራሳችን ለመጫወት ዝግጁ ካደረግን ምን ማለት ትግል አናደርግም። ለምሳሌ ሰላማዊ ትግል የአምቦ ተማሪዎች ሰላማዊ ትግልን ያደረጉ ሰላማዊ ትግል በሚያደርጉበት ምንድን ነው መንግስት
እኛ ምን ማድረግ ያለበት ምንድነው ራሱን በመጽዋዕትነት ዝግጅት አድርጎ ለምሳሌ የአምቦ ተማሪ በሚሞትበት ጊዜ እሱም እንደዛው ፊት ወጥቶ እኔ ለዚህ ታገላለሁ ብሎ ያንን ለኦሮሞ ህዝብ ማሳየት አለበት። እንደዛ ከሆነ አክቲቭ የሚፈልገው ነገር የማናገኝበት ምክንያት የለም። ለምሳሌ ኢጅፕት የተፈጸመው ኢጅፕትን በሚመስልበት ጊዜ ኢጅፕት ውስጥ የተፈጸመው ያለው ነው። የሰላማዊ ትግል ነበረ። የሞቱ ሰዎች ሞቱ። ብዙ ህይወት አጣ። መጨረሻ ላይ በሰላማዊ ትግል ሙባረክን አስወግደዋል ማለት ነው። መሳሪያን ደግሞ በምትወስድበት ጊዜ በመሳሪያም አይቻልም አይደለም። ሁለቶቹም ትግሎች ትክክል ናቸው። ነገር ግን ምንድነው መሆን ያለበት በመሳሪያ የሚያምኑት ከሆነ ደግሞ ካተመዝጋል እዚህ ውጭ ሀገር ተቀምጠን ላይ የተቆጣ ሳይሆን ሀገር ቤት ውስጥ ገብተን የአምቦ ተማሪ በሚሞትበት ጊዜ አጋዜ አዲስ አበባ ውስጥ አልፎ አምቦ ውስጥ አልፎ ወለጋ በሚገባበት ጊዜ መሳሪያ የታጠቀ አንድ አይነት ያንን ማሳየት ነበረበት። ስለዚህ ሁለቶቹም አቅጣጫ ትክክል ናቸው። ችግራችን ምንድነው? እኛ ራሳችን መስዋዕትነት ለመክፈል ዝግጁ አይደለም። ስለዚህ ራሳችንን እኛ ዝግጁ ማድረግ እንዳለብን ይልካል። ይህንን ካላደረግን ድረስ እንደውም ሀገሩን የሚታገሉት ላይ እንቅፋት እንደሆኑ ሆኖ የሚታይና ያኛውን ቀለብ ብለን ብዙ ከዛም የኦሮሞ ህዝብ ያኛውን አይዲያ ክሊል አድርጎ ሁለቶቹም ትክክል ናቸው፣ ሁለቶቹም ግን ራሳቸውን ለመስዋዕትነት ዝግጁ ማድረግ እንዳለባቸው ነው የሚታየው። እንግዲህ ይህን ነው የምለው። የቀድሞው የኢፌዴሪ ፓርላማ ተወካዮች አቶ ገዛኸኝ በቀለ፣ አቶ አብዮት ሽፈራው በእውነቱ ስለሰጣችሁኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጭ ስም ከልብ አመሰግናለሁ። ጊዜ ቢኖረን ሰፋ ያለ ውይይት ብናደርግ በጣም ደስ ይለኝ ነበር። ስለዛሬው ከልብ አመሰግናለሁ። እግዚአብሔር ይስጥልን። ስንሰነባበት በዚህ ዜማ ይሆናል። ደህና ሁኑልኝ። Fakabaruda bindegna gidira ikota da da pawo tubute ummata belle rokute wanude fanita yod bande watta ummanille kana soda jalta dalana mati jannu mokuta inuma tikse emaleku lato asufe bata loninga abisu አጫሉ አንዴ አድማጮችን ልሰናበትና ተቀጥላለ። የተከበራችሁ አድማጮቻችን እንግዲህ ያለንን ፕሮግራም ሁሉ ለናንተ ወደናንተ አቀርበን ይሄው የመሰናበቻ ሰዓታችን ላይ ደርሰናል። ከመሰናበታችን በፊት መልእክቶች አሉን። የኦሮሞ ህዝብ ትግልን ለማንኳሰስና ከእስልምና እምነት ጋር በማያያዝ ሽብር ለመንዛት እየጣሩ ያሉ የኦሮሞ ተወላጆችም የሌላ ብሔር ተወላጆች ይገኛሉ። እባካችሁ ልብ ይስጣችሁ ረጋበሉ እንላለን። የኦሮሞ ህዝብ በኦሮሚያ ውስጥ ያሉ ሌላ ብሔረሰቦች ጋር ተከባብሮ በፍቅር አብሮ የሚኖር ህዝብ ነው። ዛሬም ነገም ይኖራል። ዛሬም በ21ኛው ክፍለ ዘመን በወንዝ ከፋፍለው ግለሰብን አምነው እየተደራጁ ወንዝን ተከትለው እየተጓዙ ያሉ ግለሰቦችን ወይም ቡድኖችን እባካችሁ ልብ ይስጣችሁ በድጋሚ እንላለን። የኦሮሞ ህዝብን ትግል ማደናቀፍ በምድርም በሰማይ የሚያስጠይቃል እንላለን። እስከ ሳምንት መልካም ሳምንት ቸር ያሰማን። አጫሉ አየር ላይ ያለ አለጋና ለጉማ አላያና ለዩማ ማልቱ ወላያ አዱሩ ፈጀደይ አለጋና ለጉማ alagana laguma maltu walaga adam firajede
gaaddisa garbuu aduun nama narguu jaran caamsaa dhuftammoo birraa ayyaasa wilenkoo saayya no borii caamsaa sinnufnuu birraa caamsaa sinnufnuu birraa kinnufnu kaloo nutti bitanii kaloo nutti bitanii kaloo nutti bitanii furdannan albeedhaan nu fixanii maaloo jabbiloota koo ya jabbiloota odaa jalaa kan nama nyaatu nu keessa jira ama jabbiloota koo ya jabbiloota odaa jalaa kan nama nyaatu nu keessa jira amaaloo Loco